ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሺፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልሽ ነውና የቱ ይያዝ ነው የምልሽ እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦሬዲ እህቴ ከሞተች በኋላ እንደዚህ እያሉ ነበረ ገባሽ ኦሬዲ እሷ ሞታለች እሷ እንደዛው ነው ያጠፋችው ኤደን ከቻፒ ጋር ግንኙነት ስላላት ነው የሚባል ነገር አለ ስለዚህ ይሄ ነገር እውነት ነው ወይ ብለሽ ከጠይቁሽ ጭንቅላትሽ ውስጥ ጥያቄ አለ አሁን እሱ እውነት ነው እኔና ኤደን አለን ጭንቅላትሽ ውስጥ ጥያቄ አይደለም ያለው እኛ እናውቀዋለን ሀቡ እሱም ያውቀዋል እኛም እናውቀዋለን ነገር ግን ኢቭን ሌላ እኔ ስክሪንሾትም ላይቭ ላይ የሚያላረኩት ነገር አለ አሁን በቀደም ከተነሳ በኋላ ማለት ነው ኢቭን እሱ አይቶ ላይ ሆን ይችላል ሌላ ብዙ ቤቶች እየተከፈተ ስለዚህ ጉዳይ ፈለገ እንዳልሆነ ካወቅሹ ላነሳ የፈለኩትን ቻፒ ሀቡ ልንገርሽ ላነሳ የቻልኩበት ምክንያት ልንገርሽ እኛ በቀደም ከዚህ ቤት ከተወጣ በኋላ ብዙ ቤት እየከፈቱ የራሳቸውን አስተያየት ሲሰጡ ነበረ ስክሪንሾት አላረኩም ኮሜንት ላይ ምን እያሉ ነበረ ታዲያ እህትየው ለምን አብራተኛች እያሉ ነበር ብዙ ቤት ማለት ነው ማናት ኤደን ከቻፒ ጋር ተኛች እያሉ ነው የሚያወሩት አዎ ለምን እህትየው ታዲያ አብራተኛች ሶስት እህትማማቾችም ያፈቁት ነበረ እየተባለ ነበር በየቤቱ ማለት ነው ጆሮ ለባለቤቱ ባዳ ነው ሜቢ ይሄን ነገር ቻፒ ላይሰማ ይችላል አላቅም ገባሽ በማቀው ነገር ነው መፍረድ የሚችለው ኤደን እህቴ ሞታ ከመጣች በኋላ እዛ ለቅሶ ጫግሳ ስትመጣ ኢቭን የሌላ ሀገር ከስተመር ዜጎች አንቺ እንደዚህ አድርገሽ አይደል እንዴ እያሏት ማለት ነው ነበረ ገባሽ አሁን እኔ እዚህ ጋር ለምን ቻፒን ጠየቅኩትኝ እዚህ ጋር ህዝብ አለ ሁሉም ሰው የተለያየ አስተያየት ሲሰጥ ነበር አይደለ በየቤቱ እየከፈተ እዚህ ጋር ቢያንስ የሚያውቀው እውነቱን ቻፒና እኛ ስለሆነ እሱ እውነቷን ያውጣ ብዬ ነው ገባሽ ሌላ ምክንያት የለኝም ለህዝቡ መልስ ለመስጠት ያህል ነው ማለት ነው ኖ ልክ አይደለም አሁንም አቢባ ልክ አይደለም አሁንም ያለው ነገር ልክ አይደለም ቅድም ያለችውና አሁን ያለችው ራሱ ልክ አይደለም የትኛው እስኪ ንገረኝ ቻፒ ከእውነቱ ውጭ ምንም ስለማልናገር ቅድም ያልኩትና አሁን ያልኩት ሊምጣጣ አይችልም ኖ ልክ አይደለም ያልኩት ጠይቀኝ እስኪ ልክ ያልሆነ ቅድም ያልሽው ሰው ብዙ ሰው ያወራል ብዙ ሰው ነገር ሚዲያ ላይ አሁን ደግሞ አንዴ ከዚህ በፊት ከላይቭ በፊት ይቅርታና ልክ ነው ትናንትና ነው ላይቭ የነበር ነው አይደለ ከትናንት ወዲያ ወይ ምናምን ከትናንት ወዲያ በፊት ሰዎች እያሉ ላይቭ የሚችሉት ከትናንት የተለያዩ አሁን ደግሞ መልሳ ላይቭ ላይ አንዴ እንደልጨርስ ሰዎች እሱንም የሚያውቁት እኛንም የሚያውቁ ማለት ነው እንጂ ስለ ላይቭ አላወራሽም ላይቭ እኮ አሁን ደግሞ መልሳ ላላችሁ ነገር ሰው አያውቅም እኔም ሰምቼ አላውቅም አላደል ቻፒያው አሁን ደግሞ መልሳ ላይቭ ላይ ነው አይደለ እንደዛ ሲል እንኳን እንደዚህ በዚህ አካባቢ ያለ ሰው ላይቭ ላይ የተለያየ ላይቭ ቤት እንዲያሉ ኮሜንት ሲያረጉ ነበር ስለ ላይቭ ታዩና ስለ ሪያሊቲው ስናወራ አንቺንም እሱንም የሚያቋጡ ሰዎች ኤደንና ቻፒ ግንኙነት እንዳላችሁ ያወራሉ ጭምጭምታ ሰምተሻል አንቺ ታብሎ አው መተው ጠይቀዋል በስተክክል መጀመሪያ እንደዛ ነበር ያለችው ስራ አልገባም ትላለች ኤደን እኔ እዛ ሆኜ ማለት ነው የመጣሁት ልጆች ትቼ ነው የመጣሁት እዚህ ማለት ነው በቃ ማልቀስ ነው እንዲያሉ እያለች ማለት ነው ማልቀስ ነው ምናምን ፈራሁኝ እኔም መጣሁኝ እዚህ ገባሽ ከዛ ግን ቻፒ አሁን ሰው ኤደን አጠገብሽ ናት አንዴ መታ ልትናገር ትችላለች ይሄን ነገር ሰምታ ታውቃለች አታውቅም የሚለውን ነገር ኤደን አንቺና ቻፒ ግንኙነት አላችሁ ተብሎ ተወርቶ አንቺ ጆሮ ደርሶ ያውቃል ለምን አልነገርሽኝም ታዲያ ያት እንገናኛለን ቆይ አንዴ ሀቡኔ ልጠይቀው ቻፒ እናንተ ለለቅሶ ከደረሰ መጨረሻ ቀን ካወራኩ በኋላ አግኝቻለሁ አናውቅም ግን ከዛ በፊት ቆይ ንገር ብትጠይቀኝ እኔ ካንተ ጋር ማውራት ያቆምኩት ቆይ አላወራና ከዛ ትጠይቀኝም ችግር የለውም እኮ ማውራው እንዴት ነው እኔ ካንተ ጋር ያወራሁት መጨረሻ ቀን ኢትዮጵያ ሄደን አይደል እስካሁን እያወራን ነበር በደንብ ልክ ነኝ የሆነ ነገር ካለ ትጠይቀኛል አይ ውሸትሽ ነው በለኝ እኔ እናንተ እያወራን ነው ራስጋሽ መቼ ነው ለመጨረሻ ጊዜ ያወራችሁት ከቻፒ ጋር ኢትዮጵያ ሄጄ ለለቅሶ ሄደን ኢትዮጵያ ማለት ነው ከዛ አወራሁትኝ የእህቴ እንደዚህ ሆና ጠበቀች ምናምን ላኩለት ብቻ እዛ ጋር ያለውን ነገር ከዛ በኋላ ወሩ ኤግዛክትሊ ጊዜው የዛሬ ስንት ወር እዚህ ጋር አንዴ እዚህ ጋር ለቅሶ ላይ አሁን ማንሳት የምፈልገው ነገር ስላለ ምትጠይቂኝን ጥያቄ አንቺን ጠይቂኝ የሁለታችሁን መልስ አድርጌ እኔም ደግሞ የሁለታችሁንም ጥያቄ የምጠይቀዋለኝ ችግር የለውም ስለዚህ ማውራት ያለብንን ነገር ትክክል አድርገን አንዴ እናውራና ችግር የለውም እኔም መልስ ልስጣችሁ ለሁለታችሁ ምክንያቱም
ለምን መሰለሽ አሁን ሁለቱም የሚያወሩት ነገር እየተጋጨ ነው አያት ከራሷ ከምታወራው ጋር እየተጋጨ ነው ችግር የለም ቻፒ ተጋጨ ምትለውን ጠይቀኝ ነኝ እኮ ልጨርስልሽ አሁን አቢባ እየሰማሽ ከሆነ መጀመሪያ በሰው ነው የተባለው አይደል መጀመሪያ በሰው ከሆነ ዛት ሚንስ በሰው ከሆነ በሰው ላይ ከሆነ ኤደንም ማለች እኔንም ማለች እኔና ሷስ ከለክሶ ድረስ እናወራ ነበር ኤደንም ትሰማ ነበር እኔም ሰማ ነበር አያትም ትሰማ ነበር ምኑን ቆይ እኔና አንቺ ግንኙነት አለ ተብሎ እኔ ዳርሽ ስመጣ ነው አልኩ እኮ ቻፒ ለክሶ ምን እንዳልታቀርሽ አቡ እኔ ይርሻውን እዚህ ጋር ነግሬሻለሁ አይደል በውስጥ ልልክልሽ ይችላል እሺ በቃ ጠይቂና እኔ ልመልስ አሁን እንደዚህ ማወራራ ካወሩ ቆይ ኤደን እውነት ካወራ ያሱ ግንኙነት አላችሁ ያለሽ ለምን እዚህ ጋር መጥቶ አዎ አይለንም በፊት ለፊታችን አቡ አይመጡም ስሚ እኔ ለክሶ ዳርሽ መጣው ነገርኩሽ እኮ ነው የመጨረሻ በቃ ያ አውራ ሀያትም አንቺ አንድ ጓደኛ አለችኝ ሀቡ አንድ ይቅርታ ያጠያቀችኝ ልጅ አለች ላስገባት ማለት መተሽ አንቺ እንደዚህ ተብሎ እየተወራ ነው ያለው ብላ ያለች ልጅ አለች አስፈላጊ አይደለም ኖ አስፈላጊ አይደለም ይሄ ነው እኮ አሁን ቻፒኒ ማውራለ ሰው ጠይቆኛል ሪዝን ሊሆን አይጋይትም እኔ እኮ አንድ ጥያቄ ልጠይቅህ እኔ እያወራን ነው እኔ እኮ አሁን ወደ እንትን ታውቃኛለህ አይደል ቻፒ በደንብ ነው የምንታወቀው አይደል የሆነ ነገር ሲኖር እኔ ፊት ለፊት እንጂ ወደ ኋላ እንደማለት ምናምን ሁሉ ነገር ታውቃለህ አይደለ እናወራለን አዎ እናወራለን ለክሶ የሄድኩ ጊዜ አሁን ጥያቄውን በቃ ጥያቄውን ወደ ጥያቄ እሺ ለመጨረሻ ጊዜ ጀምሪ ለመጨረሻ ጊዜ ካወራችሁበት አልኩሽ ለለክሶ ሄጄ ካላስ ለለክሶ እስከ ስፖርት ድረስ እስከ ድረስ ኤርፖርት ድረስ ከሄድ ያወራሁት ነው ኢቭን ኢትዮጵያ ሆኜ አውርቻለሁ ከቀብሩ በኋላ አላወራሁት የዛሬ 11 ወር ማለት ነው አንቺና ቻፒ ለመጨረሻ ጊዜ ያወራችሁት አዎ ኢቭን አይቼው ማለት እሺ ጥሩ የዛሬ 11 ወር ከዛ በኋላ ለምንድነው ከቻፒ ጋር ቤስት ፍሬንድ ነበራችሁ ለምን ተዘጋጋችሁ ምንድነው ምክንያትሽ በዚህ በእንትኑ ነው መጀመሪያማ ጓደኛ ነን ነው በደንብ በጣም ረጅም አመት ጓደኛ ነን እኮ ልክ ከሞታች በኋላ ነገርኩሽ ትላንትና ነገርኩሽ ሪዝኔ ትላንትና ልክ እህቴ ተቀብራ ልጅቷ የሆነች እህቴ ጸበልን ታስጠምቃት ልጅ ነበረች አልኩሽ እኮ ከዛ በኋላ አልመጣችም ነበር ልክ ከተቀበረች ከሁለተኛው ቀን ነው ከሶስተኛው ቀን በኋላ ብቻ መጣች ኦኬ ቆይ መጣልኝ በቀደም ያልሽው እህትሽም ጸበል የምታስቀምቃት ልጅ እሱ መድኃኒት አሰርቶባት ነው ስላለችሽ ነው አንቺ እሱን የዘጋሽው አዎ ለምን ያቅ ነበረው አለችኝ ይሄ ነገር እንትን ይላል ያቅ ነበር ወይ ስለሷ ገባሽ ቻፒ ማግያት ያለ ወንድ ልጅ አባት አለ ሲጀምር ስሙንም አታውቀው ስትለኝ አለ ምን ነው ጓደኛዬ እኮ ነው ፍሬንዴ ነው ገባሽ ፍሬንዴ እኮ ነው ምን ነው ስለሷ ያቅ ነበር እንዴ አለችኝ አዎ ያቃል ምክንያቱም ስለሚያቅ ስለምናወራ ገባሽ አዎ ያቃል እናወራለን ስላት ኦኬ አንቺ ነሽ የገደልሻት አለች ይሄንን ነግሬሻለሁ ባለፈው አንድ ሁለተኛ ነገር ነጥቡ የስሙ የተባለው ነገር ሀቡ እኔ ሄጄ ቆይቼ ነው የመጣሁት ኢትዮጵያ ያቃል እሱ አንዴ አይደለም ሁለቴ ሶስቴ ነው የሄድኩት አሁን ኢትዮጵያ ማለት ነው የሆነ ሰዓት ተመለስኩ ኢቭን ከሌ ሰው አይገባም አሁን እኛ ሶስታችን ስለምናወራ ነው ገብቶሻል እንደዚህ እያልኩ ያስረዳውሻለሁ ስመጣ ማለት የመጀመሪያውን ስመጣ በቃ ምን ብዬ ልንገርሽ ሰው ምናምን እንደዚህ በቃ እንትን ይላል ኢቭን አሁን ነው ምሽ ከ10 ደቂቃ በፊት ከሌ ቢመጣ እኔ እኮ የተቀየምኩሽ አለኝ እንደዚህ ማውራች ምናምን የሆነ ሰው መጥቶ ማለት ከሱ ጋር እንደዚህ ስለተኛሽ ምናምን ተብዬ ነው እንደማታረዩ አውቃለሁ ምናምን እሱ በርግጥ አይሰማም ላይሰማ ይችላል እኔም በሰው ነው አንደኛ የሆነ አረብ የሚያወራ መጥቶ የነገረኝ ሁለተኛ ጓደኛዬ ራሱ መጣ ኮስታር ብላ ጠየቀችኝ ቤት ድረስ ማለት ነው እንደዚህ ታውቂኛለሽ አልኳት ገባሽ ከምን ተነስተው ነው ሰዎች ከምን ተነስተው ነው ከገዛ ከህትሽ ፍቅረኛ ጋር ትተኛለሽ ብለው የሚያወሩት ከምን ተነስተው በጣም ስለምንገናኝ በጣም ነው ነገርኩሽ በጣም ፍሬንድ ነን ከምትዩ በላይ ነገርኩሽ እኮ ኢቭን አልኩሽ እኮ ከሱ ጋር በጣም ፍሬንድ ነን በጣም ከምነግርሽ በላይ ጓደኛ ነን አብረን እዚህ ነው የምንውለው ካፍቴሪያ ነው የምንውለው ከዛ የሆነ እንትን ስንል እንሄዳለን ማለት በጣም ጓደኛ ነን የኔና እሱ አብሮ መስራት የሥራ ባልደረባ የሰፈር ልጅ አቡ እኛ ያለንበት አካባቢ ያቋል ራሱ ሊውል ይችላል ለምንድን ነው ይሄ ነገር እንዲወራ ይፈልጋችሁት ማን ያወራውን ሰው አምጡት እዚህ ጋር አቡ እኛ ያለንበት አካባቢ ራሱን ቻፒም ያቋል አይደለም አሁን በፊትም ቢሆን ፎሎ ነው የሚያደርጉሽ ገብቶሻል ያንቺን ውርቀት ይሆን ነገር ነው በጣም ነው ወሬ የሚዛመተው ከዛ ኢቭን በቢዝነስ ደረጃ ለምትዩ ማለት ነው አሁን በቢዝነስ ላይ ነው ያለው እኔም በሱ ስራ ላይ ነው ያለሁት እንደው እሱም አንድ እኔም አንድ ነው ያለን አሁን ካፍቴሪያውን ምን ምልሽ ገብቶሻል አንድ ነው ያለን እሱም አንድ ነው ያለው እኔም ነው የምሰራው ኢቭን የሌላ ሀገር ዜጎች አሉ መጥተው እንደዚህ እያሉ ለቅቄ ነበር
እንዲህ በቃ ማለት እንደዚህ ለማን ታሳምኛለሽ ምናምን ትላንት ሪዝን የመጣውብሽ ሪዝን ምን ብዬሻለሁ አቡ እኔ እንደዚህ ተብሎ ተወርቷል ቻፒ እንደዚህ ያነ ነገር አላደረኩም ንጹህ ነኝ ካለ እኛ ደግሞ ስሙን እንደዚህ ካለን እንሂድና እንማል ነው ያልኩት አይደል ነው ብዬሻለሁ ማስረጃ ለምትዩ አቡ እኔ ያቃል በደንብ ነው የሚያውቀው ቻፒ ማስረጃ ብለሽ እንደዚህ እኔ ማስረጃ ቻፒ ታቃለ እኔ አንድ መረጃ ቢኖረኝ ቮይስ ላይ ስለ እንደዚህ ያነ ነገር በደንብ ነው የምታቀኝ እንተዋወቃለን አንድ ነገር ቢስ ታቀኛለህ እንዴት ነው ሄጄ እንደምከስ ኬዝ እንደምከፍት ምናምን ታቃለ አይደል ዋሻው ማስረጃ ቢኖረኝ ጠቂቁ ትክክለኛ ነገር ነው የማወራው አቡ የሆነ አንድ መረጃ ቢኖረኝ ሄጄ ከከሰዋለሁ ገባሽ አይደል ከከሰዋለሁ ምንም የለንም እኛ ፍርድና ፍርድ እየጠበቅን ያለ ነው ከእግዚአብሔር ነው ምን አልኩኝ እንሂድ ቻፒ እንማል ለምን ሰው እንደዚህ የተደረገበት ያለ ስም ከሰጠነው ወደ ራሳችን ነው የሚመጣው እኔ ነኝ ኃላፊነትና የምወስደው ገብቶሻል ቻፒ እንደዚህ አላደረገም ሲባል እኔ ነኝ ኃላፊነትና የምወስደው ሙሉ ኃላፊነትና እንደዚህ ነገር ሄደሽ ስትሚ አባ አንቺ ሙስሊም ስለሆንሽ ነው እንጂ አሁን እንደዚህ ክርስቲያን ሰው ቢያስገባ ያቃል በደንብ ያወራ እኔ እንደዚህ አላደረኩኝ እኛውን አምነናል ምንድነው ያመነው እህታችን አውርታለች አዎ ያቃል ለፍራች ስለዚህ እሷ ሞታለች ገባሽ አይደል እኛ ያረግና ያለነው ቻፒ ነው ቻፒ ስለቻው አዎ ቻፒ ነው ብለናል አዎ ብለናል አልካልኩም ቻፒ እንደዚህ ነገር አላደረኩም ሲል እንሂድና እንማል እዛ መሄድ የማይችልበት ኮን እጠብቀዋለሁ መሄድ እስከሚችልበት ጊዜ ድረስ ኢትዮጵያ ማለት ነው ኢትዮጵያ ሄዶ ወረቀት ምናምን መጣል ተብሏል እሱን በውስጥ በእንትን ይሄ በቄሱም በምንም ይጨረሳል እንዴት እንደምንሄድ ገባሽ አይደል አቡ አሁን ፕሮግራሙ ላይሆን ይችላል ፕሮግራም እንደዚህ ነው እሄዳለሁ ሲል ሄደን እንማል አው ብያለሁ ሄደን እንማል ነው ያልኩት ገብቶሻል ያት አሁን እሱ አንዴ ልጨርስ አንደኛ ነገር ሁለተኛ ነገር እንደዚህ ያለ ስም ሰተ ነው ከሆነ ገብቶሻል እኛ የእህታችን ደም ነው ያጣ ነው ገብቶሻል አይደል ገንዘብ አይደለም ነግሬሻለሁ ትላንትና ብር አላችሁ እናንተ ጋር ያለንም ብዬሻለሁ እሷ ግን አለኝ ብላለች ግን እሷ ሞታለች ገብቶሻል ብርኛ አለን ነፍስ ነው የነፍስ ነው ገብቶሻል አንዴ ለወራት የነፍስ ነው እየጠየቅነው እኔ ምንድነው ያልኩት አሁን ይሄ አንቺ ጋር ስለመጣን አይደለም አቡ ዋናው ነገር ፈጣሪ ጋር ነው መሄድ ያለብን አይደል አንቺ ሀቅ ታውጫለሽ አው እዚህ ጋር ታሶሪናልሽ ምናምን ከዛ እኔ እንደዚህ አሁን ለሱ ውሸት ኳሾው ገብቶሻል አቡ እኔ ያለ ስም ተጥቼው እህቴ እንደዚህ ያደረገ ይካልኩኝ እንምላለን የት ዘብር ገብርኤል የሚባል ቦታ አለ ያቃሉ ክርስቲያን ገብቶ ሊያስረዱሽ ይችላሉ ልክ ነው እዛ ሄዶ እሱ አላረኩም ሲል ወደ እኔ ነው የሚመጣው እንዳለ ያለ ስም የሰጠሁት ሚደርስብኝ አደጋ እንዳለ እንደዛ ነው ገብቶሻል ይሄን ብቻ ነው የጠየቅነው እኛ ሌላ ነገር አልጠየቅነው አንድ በይ ሁለተኛ ነገር አንድ ነገር ይቅርታ የሰው ስም መጥቀስ አልፈልግም ቤትሽም እንደዚህ ነገር አይወራም እቺ ልጅቷ ምን አለች መሰልሽ አቡ አስቢበት ገና ስማቸውን ዲሲ ብዬ ይሄ ነገር ደግሞ ቻፒ በውስጥ በደንብ ታቃለክ ስለዚህ ነገር ታቃለክ በደንብ ልንገርክ ገና ዲሲ ብዬ ስጠራለች እየሰማሽ ነው አቡ ፎቶ ተላከላት ላኩላት ከሪ አይደለም እሱ በደንብ ያቃል ውስጡ ለምን እንደሚያከራከርሽ ከዚህ በፊትኛ የራሳችን ነገር ምናቀው ነገር ስላለ ማን እንደላከላት ስም አልጠራም ማን እንደላከላት በደንብ ያቃል ልቡን ገባሻ አቡ እኔ በልጄን ያቃታል እኔ አንድ ልጄን ይሳኝ አልኩ አንድ ልጄን ይሳኝ ልጄ ለልጄ መስዋዕት እንዴት እንደምከፍል ሁሉ ነገር ያቃል አንድ ልጄን ይሳኝ እኔ ልጅቷን አልኩሽ የተላከላት እንደዚህ ልጅቷን ካወሯት ከዚህ ከተወራ ከተፖሰተ በኋላ ከግሩፕ ከቤተ ክርስቲያኖች እጂ ከማውራት ይፊት አንድ ልጄን ይሳኝ አላወራት አውርቻት አላውቅም ግን አላቃትም ኖርማል እዛው ሰፈር ነን አንተዋወቅም ግን ስሚ ምን እንዳረጋት ልጅቷ ማስረዳ ስላልቻለች ነው እንጂ ያላቅ ኢቭን ከርተዋታል በምን ከዷት በይ ዲሲ እሷ ካለችበት ሰፈር እኛ ሰፈር ድረስ ቻፒና ዳኒ ብቻ ናቸው ዲሲ በዲሲ የሚጠሩት ስም አይደለም አይደል ዲሲ ገና ሲላክ ነው ፎቶ የተላከላት ይሄን ታውቃለች ቻፒ ስም እንደተሰጠረኝ ሌላ እንትን አይደለም እንደዛ ነው ተወረው ይወጣል ቪዲዮ ሀቡ ለዚህ እውነት የኛን ምን ካልፈልጋሾች ገና ምን አለሽ መሰለሽ ሶሊያና ዲሲ ገና ስል ፎቶ ተላከላት ሲናቸው እንደ ማለት ነው ከዛ ቆይ ልጨርስ ጠይቀኛቸው ሰው ኮነ እንደዛ አይደለም ያለችው አይደለም ጥያቄ ሳይሆን ነው ታውቃለች ቻፒ ነው ታውቃለች በዲና በሲ የሚጀምር ወንድማማች አንዴ አቢባ እዚህ ጋር ምን መሰለኝ አቡ ላይቂ እናንተች በዲና በሲ የሚጀምር ወንድማማቾች ስትል ፎቶ ተላከች አንድ ነገር ወይ ብላ ፎቶ ላከችልኝ ቴንክ ዩ ያ ማለት ይኸውልሽ አንድ ነገር አለ ታቢ ልጨርስ ነው ልጨርስ ነው እንደዛ ታስረዳለህ እሷ ስትጨርስ ቆይ በቃ ለምን ታቃለክ ታቢ እኔን ታቃላት በእኛ አንቺ ምትፈልጊው ብቻ ነው ስማ ስም ለራሱ ታቃለ አይደለ
ሀቃቁና እኔ ምንም የማውቀው ነገር የለም ታውቃላችሁ አንቺ ብቻው እሱን ታዩ አንተ ታውቃለህ አትይው ጭራሽ ከኛ ጋር አውሪ እኔ ነጥቦች እያስኩ ነው ከዛ ጠይቅሻለሁኝ እኔ እሺ በቃ ታውቃለህ ምናምን ምንድነው የማውቀው ታውቃለህ ምናምን እሱ እንደሌለ ጉዳይ ከኛ ጋር አውሪ ሚሰርግ እሺ ከዛ እሱ ሲያወራ እኮ ጠይቀኝ እኔ መልስለታለሁ ያለችው ገብቶሻል አውራሽኛን ነው የሚያወራን ማለት ከህዝቡ ጋር አውሪ 15000 ሰው አለ ከ15000 ጋር አውሪ እሱ ከሁላችሁም ጋር ነው ያወራልት ያሰደውት ከላቲ ያ ነገር እንድትይዙ ነው ገባሽ አቡ እንድትይዙ ነው ታውቃለህ ብለሽ ስትይ የማውቀውን ነገር የምታወሪ ነው የሚመስለው እኔ የማውቀውን ነገር ነው ችግር የለውም አንተ የምትጠይቀኝ ትጠይቀኛለህ አይደለም አንቺ የሚሰማሽን አውሪ እንጂ እኔን ታውቃለህ ነው እንደዚህ ታውቀኛለህ አይ እሺ ችግር የለውም እሱ ችግር የለውም ያልኩበት ሪዝን አቡ ከዛ ልጅቷ ምን አለች እንደዚህ ዲሲ ሲባል ፎቶ ተላከልኝ አለች ኦኬ አይደለም ነው የሚጀምሩ ወንድማማቶች ብላ ቪዲዮ ስትሰራ ይሄ ነው ወይ ተላከችላት ስክሪንሾት ኤቭሪቲንግ ተልኮልኛል ዘሊና ልካልኛል ቴንክ ዩ አሁን እውነት እንዲወጣ ነው አሁን እኔ ጉዳይ ምንድነው አሁን እሱ ይጠይቀኝ ልክ አሁን እንደጨርኩ እኛ አሁን እኔ አልኩሽ ገንዘብ አላጣንም ገንዘብ አይደለም የተሰረቅ ነው አላልንም ገብቶሻል አይደል ገንዘብ ተዘርፈን አላችሁ ልጅቷ መጣስጠይቅ እህቴ እንደዚህ ብላ ለፍልፋ ሞታለች ኦኬ ትላንትም ያልኩሽ መረጃችሁ ያለኝም መረጃ ለእንደዚህ አይነት ነገር መረጃ መቼም ቁጭልሽ መረጃ ቢኖረኝ እኮ እሄዳለሁ ያለኝም አንድ እና አንድ አሁን ኤደን እህትሽ ነፍሷን ይማረው ራሷን ስታጠፋ አንቺ የት ነበርሽ ዱባይ ስለዚህ አላልሰማሽም እህትሽ ያለችው ለእንትና ነው ለሀያት ነው ሀያት ናት የነገረችሽ ምኑን ነው የነገረችኝ እህት ስለሱ እህትሽ ስለተናገረ አዎ ሀያት ነገረችኝ ከዛ ደግሞ የሆነች ልጅ አለች እኮ አልኩሽ አቡ ሄዳ ጸበል ወሰደቻት ምን ተናገረችኝ እሱን ጽፌዋለሁ እሷ ስትናገረኝ አልኩሽ እኮ አንቺ እንደዚህ አንቺ ነሽ ብላ ስትለኝ ከዛ በኋላ ነው በቃ እንትን ያልኩትኝ እኮ አልኩሽ ነግሬሻለሁ አሁን ባለፈውም በቀደም ሲገባ ልጅቷ እንዴ ሲገባ ግቡት ገብተናል አዎ አሁንም እንደ ጥያቄ የጠየኩትም ያለውትም እኔም እኮ ነፍሴን ነው እየሰጠው ያለውትም ገብቶሻል አይደል ነፍስ ስልሽ መቼም ሄደሽ ቤተክርስቲያን የሚያክል ቦታ እንደዚህ አይነት ቦታ ሄደሽ ስትሚ ነፍሴን ነው የምሰጠው ለምን እሱ ካላረገ እሱ ነው ብዬ ነው የመጣሁት አይደል እህቴ ላይ ያደረገብኝ እሱ ነው ብዬ ነው የመጣሁት እሱ ካላረገ ደግሞ ችግር የለውም እኮ አልኩሽ በእኔ ነው የሚመጣው ይሄ ነገር ክርስትና የሚያክሰው ምናምን እኛው ብቻ ሰው ታስገቢና እንዴት ነው የሚደረገው ልጅ ጠይቂና ከዛ እኔ አሁን እየጠየኩት እንደዚህ አላረኩም ካለ እንሂድ አሁን ላይ መቼ ይችላል በሚመቸው ሰዓት እንሂድና እንማል እኔም ልማል እሱም ልማል ከዛ በኋላ እኔ ነኝ የኔ ነፍስ ነው የሚጠፋው ጥሩ በጣም ይሄን ይጠይቁት ሌላ ነገር አልጠየቁም ይጠይቀኝ እሱ ይፈልጋል እሺ ለመጨረሻ ጊዜ ያወራችሁት የዛሬ 11 ወር ነው ነፍሷን ይማረው እህትሽ የሞተች ጊዜ ኢትዮጵያ እያለሽ ከዛም በኋላ አውርታችሁ አታውቁም አንቺ ኤደን አሁን ሰማድም ስልክ እየገባ ስለሆነ ስልክ ገብቶብን ነው ይሰማ እሺ ኤደን ስልክ እየገባብኝ ስለሆነ ነው አቡ ሶሪ ኢትስ ኦኬ እሺ ከ11 ወር በፊት አውርታችሁ አታውቁም አይ አግኝቻለሁ አለ ፈላይ ማለት ገብኝ ሲዳ ቴሌፎን ስለዚህ አንቺ እሱን የዘጋሽው ቻፒን የዘጋሽው እህትሽን ጸበል ያስጠመቀቻት ልጅ ስትለፈልፍ ጸበል ስትለፈልፍ ቻፒ መድኃኒት አሰርቶብኛል ብላለች ብላ ስትለኝ ባዴን ከዛ እንደዚህ ስትለኝ በቃ ጻፈችለት ሲስተር ምንም ከዛ በኋላ አላወራንም አውርተንም አይቼውም አላውቅም እኔ ኦኬ ስለዚህ እህትሽ በህይወት እያለች አንቺ ከቻፒ ጋር ቤስት ፍሬንድ እያላችሁ አብራችሁ ስትበሉ ስትጠጡ ምንም ነገር ሰምተሽ አታውቂም እህትሽ አስሬ ሲያማት ስድል ማንም ሰው እህትሽ ያሳመማት እሱ ነው ብሎሽ አያውቅም ሌላ ሰው በህይወት እያለች እህትሽ እኮ ማለት ሌላ ሰው ነው ወይስ እሷን ነው ማንም ሰው ብሎሽ አያውቅም ስለ እህትሽ መታመም ምን ነበር አስተያየትሽ እሷ እንደዚህ ስታወራ እኮ ስትለፈልፍ እኮ እሱም እኮ ያውቃል እኮ ቻፒም እኮ ያውቃል አንቺ አስተያየትሽ ምን ነበር እህቴ ምን ሆና ነው ብለሽ ታስቢ ነበር እንደዛ አሟታል ገብቶሻል እናምናለን ቻፒ እንደዚህ እኮ እኔ እንደዚህ ብሆን ይለኛል ኢቭን ነው የምነግርሽ እኔ እንደዚህ በቃ ማለት አብረነው ነን እኮ ይወራልም እኮ ሰውም እኮ ያወራል ገብቶሻል አቡ ሰውም ሌላ ሰው እንደዚህ ነው አንቺ አስተያየትሽ ምንድነው እህትሽ ስትታመም አይምሯን ታማ ነው ተለክፋ ነው መንፈስ ነው ምንድነው ብለሽ ታስቢ ነበር ያንቺን አስተያየት እየጠየቅሽ ያኔ ሐሳቤማ ኦሬዲ እንዳበደች ነው በሱ እንዳበደች ነው ያለችው እሱም ያለችው እሺ እህትሽን ካሳበደ ሰው ጋር ለምን አብረሽ ትበሊ ትጠጪ ነበር ቤስት ፍሬንድ ነበርሽ በጣም በቃ እሱን ስለምታፈቅረው ነው ማለት እንደዚህ ፍቅር ገባሽ አበዳት ኦቨር አፍቅራው ነው ያበደችው ብለሽ ነበር ብታስቢ ነው በቃ እንደዛ ብዬ ኦቨር ምናምን ሳይሆን አታሳሱኝ
የፍቅር ስለሆነ ራሷ ታውራ አንቺ ራስሽን ችለሽ አውሪ እንዲህ በይ ይበል አባ አውቃለሁ አይ እንደዛ በጣም እሱ እንዳበደ ተቁማ ነፍሷን ይማረው እያለች እሱ መድኃኒት እንዳረገባት ታወራ ከነበረ እናንተ ከስሩ ለምን አጣፉም? ለምን አንቺ የእህትሽ አሳባጅ ጋር አብረሽ ትበይ ትጠጪ ቤስት ፍሬንድ ነበርሽ ተወጪ ትገቢ ነበር? ለምን ይሄ እህትሽ ነው ወይ? እሱ ነገርኩሽ እኮ እስቲል እስከ መጨረሻው ልጅቷ እስክትነግረኝ ድረስ አብሬው ነበርኩኝ። እኮ ለምን እየሰማሽ እህትሽ ያሳበደት እሱ ነው? እኔ የምማውቀው ነገር የለም ሀቡ እኔ የምማውቀው ነገር የለም። አሁንም እኮ እንደዚህ ነው የምታስቢው? እኔ እንደዚህ አላስብም ግን በቃ እኔ አላስብም። ባለፈው ግን እኔ ላይም እሱ አለይም እቴ ላይም አድርጎብናል አለች። እንደዛ ማለት አድርጎብናል ሳይሆን ባለፈው ሜታባላ እኔ ሞቅ ቀርብ ያለው ሲባል የተባለ ለምን ስትል ሀቡ አላሁ አለም እንድንወራራ አላሁ አለም እኔ ራሴ እህቴ ነግራኝ እንኳን መጥቼ ተለጠፍኩበት ምን እንዳደረገኝ ለምን ብለሽ ስትጠይቅኝ አላሁ አለም ያልኩሽ መጀመሪያ ከሱ ቃል በፊት ላይቭ ሪከርዱን አውጣለሁ። ምን አልሽ? ልክ የእሷ እንዳውጣው ታውጣል። ምንድን ያልሽው? እኔ ራሴ እህቴ ነግራኝ መታ ለኤደን ንገሪያት ብላ አስጠንቅቃለች። ከድሮ በላይ ተጣብቄ ቀረው ምን እንዳስነካኝ እኔ እንጃ አለች። እኔ ላይ ማርጎብኛል ብለሽ ታምኛለሽ ብለሽ ጠይቀሽኛል። እንደዛ ከዛ ነው ያዋልኩሽ። ሪካርድ ካለ አውጭልኝ ከይቅርታ ጋር ያልሽው እንደዛ አይደለም። ነገርኩሽ እኮ እህቴ አስጠንቅቃኝ ነግራኝ ለኤደንም ንገሪያት ያልኩሽ። አሁን ትክክለኛውን ነገር እንገርሽ ያልኩሽ ብላ ኤደንን አርቂ ብላ ልካኝ መጥቼ እኔ ከእኔና ቻፒ ድሮ ኮኔክሽን ሞር ነው እንደማበገው ኤግዛክትሊ ተጣብቄ ቀረው ነው ተቀረውበት ደውልለታለሁ። ቻፒ እሱ ከሌላ አልወጣም ከቤት ካለን እኔ እና እሱ ለምን አላውቅም። አላሁ አለም አልኩሽ። እሱን አላህ ነው የሚያውቀው። እኔ እንዴት አውቃለሁ? ታዲያ ያ ከሆነ እኔም ተጣብቄ ቀረው ነው ያለችው። ላይቭ ሪከርድ ነው አውጣላችኋለሁ ጋይስ። ምን እንዳስነካኝ እንጃ እኔም ተጣብቄ ቀረው። ምንስ እንዳስነካኝ እንጃ ማለት ዳትሚስ እኔ ላይ ተጣብቄ ቀረው። ይሄን ቤቱ ሄጄ አድሬያለሁ። እሺ ያ ደግሞ ከሆነ አሪባ አላውቅም ቀረው። ያ ደግሞ ከሆነ ግንኙነታችን ፍሬንድነታችን እኮ ረጅም ዓመት ነው። ረጅም ዓመት ነው ግን እንደ ዘንድሮ እናንተ እንደዚህ ነበር ዘንድሮ አሁን ጨረሳችሁ እናንተ? አዎ ጠይቀው ነው መጠየቅ ሳይሆን ጨርሱ በቃ ማለት መጠይቀን እሷ ካላት ጠይቀን እሷ የምትጠይቀው መማማሉ አቢባ አንቺ መጠየቅ ትፈልጊያለሽ እነሱን? አዎ ጥያቄዎች አሉኝ እና መጨረሻ ላይ ጠይቃለሁ። የሀያትን ቃል ለብቻ ጽፌያለሁ፣ የኤደንን ጽፌያለሁ፣ ያንተን ጽፋለሁ። አሁን አንተ ጀምር። እሺ ይኸውልሽ እኔ በመጀመሪያ ደረጃ መድኃኒት አደረገ ከሚለው ሳይሆን አድርጌ እንደሚሉት አድርጌ ከሆነ ወይ ደግሞ አድርጌ ያለውን በልና በሚለው እንሂድ። አንቺ አቢባም ሆነ ለሚሰማ ሰው በመጀመሪያ ደረጃ ልክ አሁን እነሱ እንደሚሉት እኔን ማሳጣት እኔን እንደዚህ ማድረግ እኔን እንደዚህ ለማለት ካልሆነ ረዳሽ ይሄ መንገድ ካልሆነ እዚህ ሚዲያ ላይ እዚህ ህዝብ ላይ እንደዚህ አይነት ነገር ላይ ወጥቶ ረዳሽ ቻፒ ትንሽ ድምፅን ከፍ ብታረግልን በደንብ አይሰማም። እሺ ማይክን አሁን ይሰማል? አሁን ከሚሉት አንግል ተነስቼ መጀመሪያ ልናገር። ማለት እንደዚህ ሚዲያ ላይ አውጥተን እንደዚህ ለማለት ፈልገን አይደለም፣ በአጋጣሚ ነው የሆነው እንደዚህ ነው ምናምን ካልሆነ ይሄ ጉዳይ ካልሆነ ይሄ ፍላጎታቸው ይሄ ካልሆነ እንደዚህ አይነት ነገር ተፈጠረ። አሁን ስለመፈጠሩ በደንብ አወራለሁ። ከተፈጠረ በኋላ ስላለው ልንገርሽ። በዚህ ጉዳይ ይሄ ሁሉ ዓለም ይሄ ሁሉ ህዝብ እንዲሰማ ተደርጎ ሰው መውቀስ ካልሆነ ፍላጎታቸው እንግባባለን አይደለ? አብረን ብዙ ነገር አሳልፈናል አይደለ?
በሽማግሌ ያለ አሁን የምትለውን ሽማግሌ በቤተክርስቲያንም ይሁን በእስልምናም አባቶች ቢሆን ዋይ ይሄ ለምን ማረግ አስፈለገ ለምን እንደዚህ ያደረገ ነበር አይደል አይቻልም ይቻላል በሃይማኖት አባት ማስጠየቅ ይቻላል በሃይማኖት አባት ምናቃቸው እኛና እነሱ ምናቃቸው ትላልቅ ሰዎች አሉ ጓደኞች አሉ ፍሬንዶች አሉ በእነሱ ናስኪ ነይ ምናምን ልክ አሁን ተመቶ እንደዚህ እንደሚባለው ተጠርቶ ለዚህ ክፋት ካልሆነ ለዚህ ነገር ሰውን አደባባይ ላይ መስጣት አይደለም ብለዋል አይደል ካልሆነ ዳት ምን እንደዛ ካልሆነ ሆን ተብሎ እንደዚህ ካልሆነ ምን ችግር አለ ታዲያ እኔ አለው አይደል እነሱም አሉ አይደል ችግር የለውም በሃይማኖትም አባት ይሁን በእስልምና ሃይማኖት ስልክ እየገባብኝ ስለሆነ ነው እና ተጠርቼ መጠየቁ አይቀልም ነበር አደባባይ ፍርድ በአደባባይ አለ ይሰማሻል አቢባ ይሰማችኋል በደንብ እየሰማንክ ነው ፍርድ እኮ አደባባይ ላይ የለም ፍርድ እዚህ ጋር ወጥቶ ስለተወጣ አደባባይ የለም አንቺንም ብትሆኚ አንቺንም አሁን ለፍርድ እንደዚህ ስንቀርብ እስቲ እንደዚህ አይነት ችግር አለ እንደዚህ ተፈጥሯል ለምን እንደዚህ ያደረገብን ምን አርገነው ነው ምን ተፈጥሮ ነው ተብሎ እኮ መጠየቅ ይቻላል አደባባይ ስም ለማጥፋት ስም ለማጠልሸት ካልሆነ በስተቀር አሁን ቤተክርስቲያን ሄዶ ይማልልን እንደዚህ ይበልልን የሚለውን ጥያቄ በአግባቡ መጠየቅ ይቻል ነበርኩ በአግባቡኮ ማለት ይቻል ነበርኩ በሽማግሌ ማለት ይቻል ነበርኩ በመናቃቸው ሰዎች ማለት ይቻል ነበርኩ ተረዳሽ ፖይንቱ ይሄንን ነገር መጠየቅ በሽማግሌ ይቻል ነበር በመናቃቸው ሰዎች ይቻል ነበር ስንት ሰው ዳኝተናል እኮ ስንት ሰው ተጣልቷል እኔ ተጣልቻለሁ ጥሩ ሰው ነኝ እያልኩ አይደለም ሀቢባ ማውራሽ ይገባሻል ይሄ ነገር ሲፈጠር እንደዚህ መደረግ ይችላል ነው እንጂ እኔ ጥሩ ሰው ነኝ እያልኩ አይደለም ለምን ተፈለገ that means ፖይንቱ እኔ እንድወድቅ እኔ እንድሰበር እኔ በዚህ ምክንያት እኔ ይሄ ሁሉ ሰው እንደዚህ አድርጎ እኔ ራሴን አሳጥቼ ቢሆን እኔ የሆነ ነገር ሶኜ ቢሆን የእህታችሁን መልስ ይመለሳል እኔን እንዲያደባባይ ወጥቼ እንደዚህ ስለተደረኩኝ መፍትሄ ይገኛል እሷ በዚህ እንትን ትድናለች አይደለም ካልሆነ ምን አስፈለገ ፍርድ ከሆነ የተፈለገው እንደዚህ አይነት ነገር ከሆነ የተፈለገው ሽማግሌ ምናቃቸው ሰዎች አሉ ትላልቅ ሰዎች አሉ ጓደኞች አሉ ምናቃቸው ሰዎች አሉ የሃይማኖት አባቶች አሉ በዛ መፈጀ ስለዚህ ፖይንቱ ይሄ አይደለም ሀቢባ ፖይንቱ ይሄ አይደለም ፖይንቱ የተፈለገበት አላማ ሌላ ስለሆነ ተረዳሽኝ ከሷ ጋርም ከሶሊያና ጋር ምናምን የተያዘበት ነገር ልንገርሽ የሆነ ሰዓት ታስታውሻለሽ ሀቢባ ሰላም አውርታኛለች ብላ ቮይስ ስትከፍት የማንም ቮይስ ነበር አንቺ የሰማሽው አውርታኛለች ብላ ስትከፍት ኖ ሰላም የሰላምን ሪከርድ ላይ ከፈችልኝ ብለሻት ታስታውሻለሽ ሶሊያና ቮይስ ስትከፍት እንጃ የእንትናን ከፍታ የሰብለን ከፍታለሁ ብላ የሌላ ሰው ነው መሰለኝ ከፍታ የኤደንን ከፈተች የኤደንን ሪከርድ ያኔ ለከፈተች አንዴ ያው ልጨርስ እኔ ላውራ አንዴ ተረዳሽኝ አባባሌ ተሳስታ የከፈተችው ሪከርድ የኤደንን ሪከርድ ነው እሺ የሰማሽኝ ነው በደንብ እንደው ይሁን ምንም ነገርስ አይሁን እቺ ልጅ እንደውም ልታጠቃኝ ወይ እንደዚህም ቢሆን መጥፎ ነገርም ቢሆን ቢቻል መከላከል ነው ቢቻል ካልተቻለ ደግሞ በእነሱም ዘንድ ከሌለ ይሄም ነገር ካልሆነ ደግሞ አትሊስት ካግባበቷችን ካለው ነገር አንፃር ምንም እርግጠኛ የተሆነ ነገር የለም አይደል ነው እንደዚህ እርግጠኛ የተሆነ ነገር የለም አይደል ስለዚህ እነሱ እርግጠኛ ለመሆን ከሆነ ፍላጎታቸው ወይ ደግሞ እንድምልና ያንን ነገር ለማረጋገጥ ከሆነ ነው በዚህ መንገድ አይደለም በዚህ መንገድ እንዳልሆነ ያቁታል የሚፈታው በዚህ መንገድ እንዳልሆነ ያቁታል በዚህ መንገድ አይፈታም ይሄ መንገድ የመጣው ማጠልሸት ነው ለማጠልሸት እኔን በቃ በዚህ በመኖርበት እንትን ውስጥ በቃ ይሄንን ነገር ነው ይሄን ለማድረግ ነው ኢትስ ኦኬ ሰው ይረዳዋል ተረዳሽኝ አይደል አባባል እውነት ነው ብዙ ደረጃ ደርሷል ብዙ ቦታ ሄዷል እንደዚህ ተብሏል እሱ እንዲህ ነው ተብሏል እየተፖስተ ያለው ነገር አሳፋሪ ነገር ነው
እየተደረገ ያለው ነገር አሳፋሪ ነገር ነው ነው እነሱ አሁን ሃፒ ናቸው ተረዳጂ ይሄ አይደለም ደግሞ ከተባለ እሱ እንደዚህ እንዲሆን አይደል ተፈልገና አይደለም ከተባለ ካልሆነ ይሄ እንዲሆን ደግሞ ካልፈለጋችሁ እኔ እንደዚህ እንዲሆን ካልፈለጋችሁ በሽማግሌ አሁን እንደሚሉት በሃይማኖት አባቶች በቃኛ እንደዚህ እንፈልጋለን ይሄን ያርግልን ተረዳሽኝ አይደል አባባሌ ምክንያቱም ዱባይ ላይ ማንንም ሰው በሽማግሌ ተዳይንቷል በሽማግሌ ተታርቋል በሽማግሌ ብዙ ነገር ሆኗል that means ያነዛን ሰዎች ተጠርተው በቃኛ እንደዚህ ጠርጥነናል እንደዚህ ሰምተናል እታችን እንደዚህ ብላናለች እታችን እንደዚህ ተብሏል ስለዚህ እንደዚህ ያርግልን ይማልልን ተብሎኮ በውስጥ ያልቅ ነበር አልቅም ንገሪኝ አልቅም እኔ ልጠይቃት እሺ ለምን በሃይማኖት እንዲህ ምልላችሁ አልጠይቃት አይ መጠየቅ አያስፈልግም አቢባ መጠየቅ አያስፈልግም እኔ አሁን የኔ ተራ ነው በደንብ ላውራ ለምን አደረጋችሁም እንደዚህ ሲባል ነገሩ ሊንዛዛ ነው ተረዳሽኝ አይደል አባባል ኦኬ እሺ ያንተ ተራ ነው ቀጥል እኛ ሚውት ይዘናል በተራችን እናወራለን እሺ ቀጥል እና ሁለተኛ ነገር ደግሞ አሁን ወደ ዋናው ፖይንት ልግባ ወደ ዋናው እንትን አሁን ስለዚህ ጉዳይ እኔ ከምሰራበት የምታወቀው በስራ ነው ደካማ ጎን ይኖረኛል ብዙ ደካማ ጎን ይኖረኛል ብዙ አስቀያሚ ነገር ሊኖረኝ ይችላል ግን ካለውበት ነገር ደግሞ ሞር ደግሞ የምታወቀው በስራ ነው ተረዳሽኝ አይደል አባባል እንደገና ደግሞ ዱባይ ላይ እዚህ አካባቢ ላይ አሁን ቀደም እሷ ላለችው ምሳሌ ልስጥና ማለት ጥያቄ አያይዤ ለመልስና ዲና ጄ ተብሎ የኔና እሱ ስም ዲፕሎማት ተብሎ ሁለት ወንድማማቾች ተብሎ ማንም የለም ኢሚዲየትሊ ማንም ሰው ታርጌት አድርጎ እሷን ብትሆን ማንም ልጅቷ ጋር ቀጥታ የደረሰው ማንም ስለሌለ ወንድማማች አንቺ እንኳን ማታቂው ሰው ብትመጪ ይሄን ነገር ብትጠሪ ኦን ታርጌት ቀጥታ የምትመጪው የኛ ስም ተጠቅሶ ወንድ ልጅ ካፍቴሪያ የለም ሲጀመር ሁለት ወንድማማቾች የለም እንኳን ወንድማማቾች አንድ ወንድ እንኳን በቁጥር ነው ያለው ስለዚህ ኦን ታርጌት እንደዚህ ቦታው ተጠቅሶ ምን ተጠቅሶ ዳት ሚስ ምንም የቀራት ነገር የለም ስለዚህ እቺ ልጅ ብትጠይቃት ትክክል ነች እሷም እኮ ያንን ብላ ናቸው ወይ የምታወሪ ሰው ይሄ ነው ወይ ብላ ነው የጠየቀችው ዳት ሚስ ይሄ እዚህ ውስጥ አይገባ ተረዳሽኝ ይሄ እዚህ ውስጥ አይገባ ሁለተኛ ነገር ደግሞ አሁን ወደ ዋናው ፖይንት ልምጣና ስለ ልጅቷም ስለ እነሱ ሙሉ መልስ ልስጥ እሷ ጋር አሁን ታይውና ሌላው ይቅርና እሷ ጸበል ገብታ ተጠምቃ ድና ወጣ አይደለ ተሽሏት ነው አይደል ልትመጣ የነበረው አው ትክክል አይደለ ትክክል ድና ያ ከሆነ ታዩ ያያትን ቀድሞ ማወቅ ታዩ ያያትን ቀድሞ አብሮ አውቆ ከኔ ጋር መሆንን ታዩ that means እቺ ልጅ ደና ሆና ተሽሏት በቃ እንደገና ልትመጣ ነበር ማለት ስለዚህ ድና ወጣ ኤርፖርት ረፍት አርጋ ያውሉ ወር ኢትዮጵያ ስትቀመጥ መቼም ሰው ከእቱ ጋር ያወራላ ታማቾች ሲያወሩ ለምን እስክትሞት ጠብቃ አስጣማቂዋ ለሄደን እስክትነግራት ለምን እቷ አልነገረቻት ለምን ሄዳነችው እሷ በዚህ ነው ዳንኩት ከዚህ በኋላ ብላ ከጸበል ስትወጣ ለምን አላወራቻት አባባሌ ገብቶሻል ጉድ ፖይንት ያ ለምን አላለቻት እሷ ከጸበል ወጣ ደና ሆና ነው ወጣችው አስጣማቂዋም ራሷ ባለቤቷም አብረው ነው ያሉት አይደል ታዩ እንኳን ስለዚህ የዳነችው ልጅ ሰሚራ ታቃለች ማለት ነው አይደል ትክክል ስለዚህ ለምን አልነገረቻትም ለሄደን ተዋረለች ቀን በቀን ያወሩ የለ ለምን አልነገረቻት ለምን ለአያትስ አልነገረቻት እዚህ ሀገር እስክትመጣ ድረስ መጣ እዚህ ጋር እዚህ መጣ ልትነግራት ነው የነበረው ወይስ ምንድነው አይደለም አየሹ የማይሆን ነገር ነው ሁለተኛ ነገር ደግሞ ልንገርሽ ሁለተኛ እኔ እስከማቀው ድረስ በሰላም ያወራን ነው እንደዚህ አይነትና ቢኖር that means አንቺ አቢባ ታዩ ሌላው ይቀርና አንድ ጥያቄ ልጠይቅሽ እህትሽ ጸበል ገብታ ጸበል እየተጠመቀች እኔ እንደዚህ ያደረኳት ሰው እኔ ከሆንኩኝ የሰማሽ ነው ያ እኔ ከሆንኩኝና አንቺ ሄደሽ ከእህትሽ ጋር አሁን በመሃል ሁለቱም ሄደዋል እሷም ሄዳለች ኢትዮጵያ እየተመላለሰች ነው አያት
እህቷን ታገኛታለች እየሄደች እየመጣች ነው ከጸበልም ወጣ ረጅም አመት ከጸበል ወጣ እኮ ረጅም ጊዜ ቆይታለች ከአመት በላይ ቆይታለች ከጸበል ከወጣች በኋላ ማለት ነው ዳት ሚንስ በዛ መሃል ደግሞ 22 3 ተመላልሳለች ያ ሁሉ ጊዜ ስትሄድ አልነገረቻትም ለአያት አያት ለሄደ እንዴት አልነገረቻትም እየሰማችን ነው yes ያቺ ነፍሷን ይማርና ሰሚራ ሞታ ኤደን ተመልሳ እስክትሄድና አስጠማቂው እየሰማሽ ነው በእኔ አመለካከት እኔ ወንድሜ ላይ ወይ እህቴ ላይ እንደዚህ አይነት ነገር ያረገብኝ ሰው ላይ ያረገበት ሰው እሱ ነው ሊያውም ሰው አይደለም እኮ ያለው እሷ ራሷ ብላኛለች ሟቿ ብላኛለች ብላ ነግራኝ ተመልሼ መጥቼ እኔ ከሱ ጋር አብሬ ብለው አብሬ የጠጣው የት ወጣ የት ገባ የተባባል እንደዚህ አይነት አምልኮ እንደዚህ አይነት አደንዝዞኝ የሚባል ነገር የለም ዳት ሚንስ ገና ከዛ ስትሰሚ የራስሽን አቋም እምነት ካለሽ አይሰራም ይሄ እንደዚህ የሚባል ነገር አይሰራም የራስሽን ውሳኔ እትሽንም ጠርተሽ ነይ እንደዚህ ነው እንደዚህ አይነት ችግር አለ እንደዚህ ምና ትባባያለሽ እኮ አይደል እንዴ ዳት ሚንስ እኔ ሳሎን የእትሽ ገዳይ አንቺ ነሽ ማለት እኔ በሆን በአካልም አላገኘክም መፈራ ካለው ሆቴል እራታይኝም ማንንም ሰው እንደዛ ነው የሚያደርገው የነሱ ለምን እንደተለየ አላውቅም ማንንም ሰው እንደዚህ ነው የሚያደርገው አይደለም እህት ላይ ማንንም ሰው ላይ የሆነ ሰው ካረገ ምክንያቱም ልክ እነሱ እኔንም ያቆኛል እንደዚህ አይነት እርምጃ ውስጥ እንደማልገባ እንደዚህ አይነት አካሄድ ውስጥ እንደማልገባ ስለሚያቆኝ አይምሰልሽ በደንብ ያቆኛል በደንብ በእንደዚህ አይነት ወይ እንደማልራመድ ያቆኛል ዳት ሚንስ የዚያ ምክንያቱም አንድ ሰው አንድ ነገር ሲያረግ ፕሮፊት ይፈልጋል ጥቅም ይፈልጋል አይደል ለምንድን ነው ምን ለማግኘት ነው ከሆነ ታዲያ ለምን እዚህ ከትንሽ እኔ እዚህ ሀገር ያልሰራሁት ስራ የለም በስቴፕ ነው ሁላችንም እዚህ ጋር ደረስነው ይሄ ሁሉ አያስፈልግም በአቋራጭ የሆነ ቦታ መድረስ ይቻል ነበር ማለት ነው እንደዚህ አይነት ነገር ተከታይ ከሆንኩ በአቋራጭ የሆነ ነገር ላይ ደርስ ነበር ማለት ነው እንደማንኛውም ሰው ከትንሹም ከትልቁም ስራ ሰርቼ ነው እዚህ ጋር ደረስኩት ገብቶሻል ስለዚህ እንደዚህ ውጣ ውረዳ አያስፈልግም ነበር ማለት በቃ እንደዚህ አይነት ሰው እኮ ነፍስን እስከ ማጥፋት የሚያደርስ ነገር ማድረግ የሚችል ሰው እኮ በአቋራጭ ድግብ የሆነ ነገር ላይ መድረስ ይችላል ማለት ዳት ሚንስ ነፍስን ስለዚህ አይደለም ሁለተኛ ነገር ስነግርሽ እሺ ተሽላት ወጣ እሷ ተሽሏት ወጣ አዲስ አበባ ስትቀመጥ ያው ሁሉ ነገር ሲሆን ኤደንና እህቷ አላወሩ እስከመሞቷ ድረስ አላወሩ ካወሩ ለምን እህቷ አልነገረቻት ተረዳሽ ለምን አላወራቻት ለምን አልነገረቻት ለምንስ ይሄ ሆነ እንደዛ አይደለም በሪ ከኔ ጋር እሷ በመሞቷ ከኔ ጋር ምንም የሚያያዝ ነገር የለም ምንም የሚያያዝ ነገር የለም ተረድተሽኛል ለማለት የፈለኩ ምንም የሚያገናኝ ምክንያቱም መልካም ሰው ነች ጥሩ ሰው ነች ሞቼም መሰከርላታለሁ ይሄንን የሚያስደርግ አንዳች ነገር የለኝ አንዳች ነገር ያቆኛል አቃቸዋለሁ በደም አይደለም ለሷ አይደለም ለሰሚራ ለማንም ሰው ይሄን የሚያረግ ህሊናም አንደበትም አስተሳሰብም የለኝም እንደዚህ አይነት ነገር በምንም እንደሌለ በደንብ ያቆኛል ለዛ ነው ዛሬ ላይ እንደዚህ ለማለቱ አስደንጋጭ ግብዳ ይሆነብኝ ለነሱም ይሆነና ይሄ ጥያቄ የሌለው መልስ እየተፈጠረ ያለው ለዛ ነው የሰማሽኝ ነው በደንብ ነው አስረግጬ ነው የምነግርሽ ሁለተኛ ነገር እሷ መድኃኒት ጠጥታ ነው የሞተችው የሰማሽኝ ነው መድኃኒት ጠጥታ ነው የሞተችው መድኃኒት ጠጥታ የሞተችበት ምክንያት ደግሞ ተበሳጭታ ነው ሁላችንም የምናውቀው የተበሳጨችበት ምክንያት ትኬት እንኳን ወደዚህ ሀገር ልትመጣ ስትል መቆረጫታ ስልኳን ሸጣ አይደለም አያት ኤደን በደንብ ስሙኝና መልስልኝ ትኬት እንኳን መቆረጫ አታ ስልኳን ሸጣ ኤደን ጋር የምትሰራ ልጅ ነበረች የሷን ብር ይሄንን ምላችሁ ትነግሩኛላችሁ ካልሆነ ተሳስቼ ካልሆነ ምላችሁ ትነግሩኛላችሁ ቆይ ልጨርስ ተናግሮ ሲጨርስ አንቺ ተራ ነው እሺ ልጨርስ ትኬት መቁረጫ አታ እኔ ለማንም ሰው ይሄንን ብያላቅ ዛሬ ግን ክብሬ ስለተነካ ማውራት ፈልጋለሁ ገባሽ ክብሬን የተነካው ማንነቴን የተነካው ትኬት መቁረጫ አታ የያዘችውን ስልክ ሸጣ የያዘችውን ይዛው የነበረውን ስልክ ሸጣ ገባሽ እኔ ባለፈው ብዬሻለሁ ላውራብል ብዙ ነገር አወራለሁ ግን ማስረጃ የሌለው ነገር ስለሆነ የሰማሽኝ ነው
ማስረጃ የሌለው ነገር ስለሆነ አደባባይ እንዲ መውጣቱ እንደዚህ በጣም ብዙ ነገር ስለምንተዋወቅ ማውራቱ ለሰው ማስጣት እንጂ አስፈላጊ አይደለም ብዬ ተረድተሽኛል። ግን አሁን ከዚህ በላይ ሞት የለም። ሞች አሉ እንደዚህ መባል መሞት ነው። ግን ሰው ስለሚያቀኝ ኢትስ ኦኬ ማያቀሽ ደሞ አለ። ስለዚህ ማስረዳው ለነሱ ሳይሆን ስለማያቀኝ ሰው ነው። ስለዚህ ስልክ መቁረጫ ትኬት እንትን ብላ ትኬት የቆረጠችው ስልኳንና ኤደን ጋር ልትሰራ የምትመጣ ልጅ ነበረች። አብራት የምትመጣ ኤልሳ የምትባለች የሷን ብር አርጋ አንድ ላይ አስቆርጣ ነው። አንቺንም ትኬት ቆረጭልኝ ስትልሽ አልቆረጥችላትም። እሷንም ቆረጭልኝ ስትላት አልቆረጠችላትም። በዛ ተናዳ ትኬት ቆርጣ ስትመጣ ቪዛው አልቋል ኤርፖርት ላይ ላይክ አንድ አመት አልፎታል አይደለም ነው። ያን ሁሉ ነገር አርጋ የሰው ብር አንስታ ነው የቆረጠችው። ነው ስትጫግሽ መልሽ ስለተባለች ነው አልቆረጥንም። አዎ መልሱን ሰጣለሁ። አይ መልሽ ስለጠይቀኝ ነው። ስለዚህ ተናዳ ጠይቃት ከኛ ጋር ከህዝቡ ጋር አውራ። ኖ አልጠይቅም እንዲይዙት ነው ፖይንት አድርገው እንዲይዙት ነው። ያ ተናዳ ከዛ ኤደን ጋር የምትመጣዋ ልጅ የሷ ጓደኛ የሰማሽን ነው የሷን ብር አድርጋ ቆርጣ ስትመጣ እንዴት ሆና እንደቆረጠች ታውቀዋለች። ያን አርጋ ስትመጣ እንደዚህ አይነት ነገር ተፈጠራሽ መለሷት። ከዛ አስተካክሉልኝ ብላ ስታስተካክል ስትልም በቃ ጊዜያቶች ሄዱባት። በዛ ብስጭት ኤደን በራሷ ባንደበቷ እኔ እሷ እንደዚህ አይነት ነገር በዚህ ጉዳይ ከሆነች እኔ ጤና አገኛለሁ ወይ ብላኛለች። ለኔ ለራሴ ተጨንቀናል። ምክንያቱም አስተካክሉልኝ ብላ ማንም ያስተካክልላት የለም። በራሷ ብስጭት ከራሷ ካለባት ነገር ጋር ተጋጅታ በብስጭት ነው መርዝን አንስታ ታማ አይደለም የሚሞተችው። ሰው ደግሞ በአንድ ምክንያት ሊታመም አይችልም። ተረዳሽ? አንድ ሰው ታመመ ማለት መድኃኒት ተደርጎበት ነው የሚታመመው። አይምሮ ጭንቀት ያስጨንቀዋል፣ ያሳምመዋል። በዛ ፐርፐዝ እኮ አይደለም እቺ ልጅ የሞተችው። የህይወት መመሰቃቀልም የሰው ልጅ አይምሮ ሊያስነካው ብዙ ነገር ሊያስነካው ይችላል። አይምሮ ብዙ ነገር በተፈጥሮ ደግሞ ሰሚራ ምንድነው መልካም ሰው ነች። ለሰው ጭንቀት እንኳን ለሷ ጭንቀት ለሰው ጭንቀት የምትጨነቅ ሰው ነች። ይሄንን በደንብ ያውቃሉ። በጣም ጭንቀታም ነች። በጣም አንዳንድ ሰው እንደኛ አይደለች። ገባሽ? እንትነች ሶ ያንን ነገር ሆነ የሆነችው በእነሱ ምክንያት ነው። የሚቆርጥላት አታ እነሱ ይያሉ ስልኳን ሸጣ የሰው ብር አንስታ ቆርጣ እንደገና ስትመለስ ተመልሳ የምትመጣበት ብዙ ነገር በዚህ ነገር ሆነች። ኤደንም ይሄን ነገር ብላኛለች። እንዲህ ብትሆን እኔ ምንድነው የምሆነው? ይሄ ማረጋግጦኝ ነው ወይ ምናምን ተባብለናል፣ አውርተናል እንደ ቤተሰብ። እንደዚህ አይነት ነገር ይላሉ ብዬ በፍጹም አልጠበቅኩም። እሱ እንዲያረጋት ይላሉ ብዬ በፍጹም አልጠበቅኩም። ተረዳሽኝ አባባል? ምክንያቱም እኔ ለእንደዚህ አይነት ነገር ያለኝን ነገር ያውቃሉ። ሁለተኛ ነገር እቺ ልጅ እኔ አድርጌባት ከሆነ እኔ እንደዚህ አይነት ነገር እንደሚባለው ከሆነ ስትወጣ ስትጸበል ከነሱ ጋር ስትዩ እኔንም እንኳን አንስታ ደውላ ማውራት ትችላለች። ተረድተሽኛል አባባል? እኔ ጋር ነፍሷን ይማረው ሰሚራ፣ ማውራት ያቆማችሁት መቼ ነው? መነጋገር የተዘጋጋችሁት? አልተዘጋጋንም። አግኝታ ተጣቀመው ኖ ስሚኝ፣ አልተዘጋጋንም ማለት እናወራለን ማለት አይደለም። ለመጨረሻ ጊዜ ማለት አልጨረስኩም። ጥያቄ ለሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ ያስኳቸው፣ እነሱን ጠይቀዋለሁ። እሺ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው? ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም። አናወራም። አመት ግልብት ገልጽልኝ ኤግዛክትሊ ጊዜው። ኤግዛክትሊ በደንብ እንዲህ ብዬ መናገር ባልችልም ከአመት በላይ ነው። ኦልሞስት 2 አመት ምናምን ይሆነናል። አመት አይደለ? 2 አመት ምናምን ነው። ከመሞቷ በፊት ነው ይሄን ምነግርሽ። ገብቶሻል? ስትታመም በፊት በአካል ለመጨረሻ ጊዜ ተገናኛችሁ ከአመት በላይ? እንደዛ ነገር ከመምጣቷ ያው በመታየት ምናምን ካልሆነ መስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣች ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን ሳልፍ የመጣች ጊዜ ሳልፍ በእነሱ ጋር ኔደን ወይ ኤደን ጋር ወይ እሷ ጋር ሳያት ሰላም ምናምን ብዬ አልፋለሁ። ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ማውራትም አቆምኩ። በቃ ያለውም ነገር አሪፍ ስላልሆነ ይሄ ምልሽ በግንኙነቱ ነው ምነግርሽ። ሲቀጥልም ገና መጨረሻ ላይ ደግሞ ብዙ ማወራውም ነገር ስላለኝ አንዴ ይሄንን ኢሹ ንዝጋ ብዬ ነው
ተረተሽኛል አባባ አካል ከተገናኛችሁ ከአመት በላይ በስልክ ያወራችሁስ ምን ያህል እንደዛው በጣም ረጅም ጊዜ ኦኬ ግን አክሲደንታሊ እዚህ ስትታመም ራሴ አብረን ሄደን መጀመሪያ የአማኑኤል ሆስፒታል ነበር የገባችሁ እሱን አብሬ እየሄድኩኝ ቀን በቀን ከሷ ጋር እንደዚህ ያለውን ነገር እያየን በለትለት ለውጥ አምጥታ ምናምን በመሃል ጸበል ገባች ተረተሽኛል አባባል ይሄ ነው ያለው ነገር ሪሌሽንሺፓችሁ ካበቃ ግንኙነታችሁ ፍቅረኝነታችሁ ካበቃ ስንት አመት ነው እሱ ላይ ይመጣለው ምንም ነገር እሱ ጀምርሽ እሱ ላይ ይመጣለው እሱ ምንም ነገር የለውም ኦልሞስት የተወሰነ አንድ ወርም ሁለት ወርም የሚሆን ነገርም የለውም ተረተሽኛል አባባል ከዛ በፊትም እንደ ወንድም ነው ከዛ በኋላም እንደ ወንድም ነው ተረተሽኛል አባባል ስለዚህ አንድ ቀን ስህተት ነው ወይንስ ሪሌሽንሺፕ ኖ ምንም አይነት እንትን የለውም ይሄ ስለሱም እመጣለሁ ገና በደንብ ማወራው አለ አንዴ ይሄ ይዘጋብይ ነው ተረተሽኛል አባባል ይሄ ርስ ይዘጋብይ ጀምር ከተውቃችሁ ጀምር ኖ አይደለም በቃ አሁን ፖይንቱ መጀመሪያ ይሄ አይደለ ይሄኛው ኢሹ ዋናው ኢሹ አይደለ መታወቅ ያለበት ነገር እና ይሄ ነገር ነው ወጣ እንደገና ከጸበል መውጣቷን አቃለው ከነሱ ጋር አወራለው በሰላም እንደሚያወሩ አቃለው በሰላም ከአያት ጋርም ከሄደን ጋርም ቀን በቀን እንደሚያወሩ አቃለው ሁሉን ነገር አቃለው ሶ ዛት ሚንስ ለምን አልነገረቻቸው እነሱ ለኔ ለምን አልነገሩኝ ተረተሽኛል አባባሪ ለማለት የፈለኩት ምን ኖ ሰሚራ ከጸበል ወጣ አዲስ አበባ ውስጥ አንድ አመት ጸበል ወጣ ለኤደን አልነገረችኝም ማለት ለምን አልነገረቻትም ለምን ጥያቄ ነው ከዛ የነገረቻት ጸበል ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይሄው ሁሉ ኮንቨርሴሽን መሐላቸው እየተፈጠረ ለምን ሰሚራ አትነግረንም ይሄ ነገር እውነት ከሆነ ነው ጥያቄ እሺ እውነት ከሆነ እንደገና ደግሞ ሀያትም አቃለው ብላለች አይደል እሺ ሀያትስ ካወቀች ለኔ ለምን አልነገረችኝ ለኤደን ለምን አልነገረቻት እሱ የኛም ጥያቄ ነው ለምንስ መታቀረበች ለምን እሺ ሲመጣ ምን እንዳረገብኝ አላቀም ካለች ሳትመጣስ ለምን እህቷን እዛው ሆና ተከራ አረጋች ሳትመጣስ እዛው ሆና ለምን አልነገረቻት ባካል ሳትገናኙ አንተና ሳትገናኙ ሶ የቱ ጋር ነው ያለው ችግር ኦኬ ስትመጣ እዛም ሆና ነው ያደነዘዝኳት ሳትመጣ ነው የሰማችሁ አይደል ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻት እስከመጣ እንደዚህ ነው ቴክ ኬር ምናወራው ነገር እንኳን አለስ ለምን አላለቻት ሌላው ይቅር አትሊስት ሌላው ይቅር እንደው በቃ እንደዚህ ነው ምናወራው ነገር አለ ጠብቂኝ የሆነ ነገር ከሱ ራቂ ስመጣ መነግርሽ ነገር አለ ማለት ትችላለች ከጠንቀቂ አደገኛ ነው እንደዚህ አይነት ችግር አለ እንደዚህ አይነት ችግር አለ እንደዚህ አይነት ነገር ተፈጥሯል ሰሚራ ከጸበል መጣ እንዲ ብላኛለች ለምን አላለቻት ትክክል ለምን እሺ እሷስ ታቸውስ ከጸበል ስትወጣ ደውላ በቃ እኔ እንደዚህ ወንኩት የነበረው በእንደዚህ ምክንያት ነው ኑ ፈልጋቸዋለሁ ምናወራው ነገር አለ ወይንም ደግሞ ከሱ ራሱ ሳትነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸው ይሄ እኮ የህይወት ጉዳይ ነው እንደዚህ እንደሚወራው ቀላል ጉዳይ አይደለም አንዴ በተወራው ነገር ነው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ ማቀው ቀላል ጉዳይ እኮ አይደል እንኳን እህትሽ ጉዳይ ይቀርና እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ ማቀው ምን ያህል ሁለት ቀን ሙሉ እናቴ ስታለቅስ ነው ያደረችው ገብቶሻል ሁለት ቀን ሙሉ ሶ እንኳን እንደዚህ ለተባልኩት እንኳን ነው ምንጭ እንኳን እህቴ እንደዚህ አድርጋ ይቀርና እህቴ ብላኝ ይቀርና ሁለት ቀን ሙሉ ስቲል እስከ ድረስ እናቴ ስታለቅስ እኮ ነው ያለችው እንዲህ ለተባልኩት ነው ምንግርሽ ገብቶሻል አይደል አባባሌ አይደለም እህቴን ሊያውም ለዚህ ያበቃችኝን ለዚህ ቁም ነገር ያበቃችኝን ለዚህ ክብር ያበቃችኝን እህት ብላቸው አይደለም ጠማቂዋም ትሁን ማንም ብላ አይደለም ብላ ቢሆን ማንም ሰው ያረጋዋል በትሽ እናቴ እኮ ነው ያለችው አይደል እናታችን እህታችን ነች ያለችው አይደል እንኳን እንደዚህ አይነት ሰው ይቀርና ሌላ ሰው ቢልሽ አታረጊው ታዩ ይቅር ይሄ ኦን ታርጌት ነው
ለምን እሺ ለምን የኔ ጥያቄ ለምን እነሱ አንተን ለማጥቃት ፈለጉም ለምን ምክንያቱም ልንገርሽ እንደዚህ ያጡት ነገር አለ ምንድነው ያነሳሳቸው አንተን ሚዲያ ላይ ወጣው አታክ ለማድረግ አይ ዶንት ኖ አላውቅም አባት መጠየቅ እየቻሉ በሽማግሌ ብዙ አመት አብራችሁ የበላችሁ የጠጣችሁ ሰዎች ዛሬ ስትጣሉ አይ ዶንት ኖ መቼ ባትጣሉ እንደዛ አብራችሁ በልታችሁ ጠጣችሁ ብዙ አመት ብዙ ነገር አሳልፋችሁ እስከ መዋለድ ደርሳችሁ ለምን የወለድ ከህታቸው የወለድከው ልጅ ነገ አድጎ ይሄንን የተቆራረጠ ቪዲዮ ስለሱ ማስተያየት መስጠት ስለምፈልግ አንዴ ገብቶሻል ለምን እንዳሉ ከነሱ ነው መጠየቅ የምፈልገው ተረተሽኛል ይሄን ርዕስ እንዝጋና በደንብ መጠየቅ የምፈልገው ነገር አለ ተረተሽኛል ሲቀጥል አሁን ይሄን ነገር ለምን እንዳሉ እነሱ ያውቁታል ተረዳሽ እኔ ማቀው ነገር የለም ምክንያቱም እሷ ለምን እንደዚህ ሆነች ለምን ተበሳጨ ለምን እንደዚህ ሆነች እንዳይባል ምናልባት ለኔ የኔንም ስም መነሻ መደረግ ተፈልጎ ሊሆን ይችላል አላማውን አላቅም እንጂ ለምንድን ነው የተፈለገው በጣም ይሄ እንቆቅልሽ የሆነ ነገር ነው ተረተሽኛል እንቆቅልሽ የሆነ ነገር ነው ስለዚህ በኔ ዘንድ እና እንዳሉት እኔ ችግር የለብኝም የትኛውን ቦታ ሄጄ የትኛውን ቦታ ቆሜ መናገር መመስከር እችላለሁ ይሄ ከሆነ የሚያጸዳቸው ምንም ችግር የለብኝም እኛም እንፈልጋለን እሱን እንድትምልላቸውና እንዲያዩ እንፈልጋለን አንደኛ ሁለተኛ ግን ለነሱ አሁን ጥያቄ ቅድም ስለ እህታቸው ፕሊስ እኔ ከነሱ መስማት ፈልጋለሁ እህት ትኬት ጠይቃ ስላጣች ለምን እንዳጣች አቡልንጋሽ መጀመሪያ ትክክል ነው አይደለም አሁን ሰምተናል ኖ ልጨርሳ ትክክል ነው አይደለም የሚለው መስማት ፈልጋለሁ ትክክል ነው አይደለም ሀያት ተረጋግተሽ ማሪ እኔ ልጠይቅሽ እህትሽ ቻትሯት ኖ ትክክል ነው ወይ አይደለም ተናገርኩት ነገር ተጠቅነው ወይ አንዴ ሶስቴ አምጥተናታል ለሪዝኑ ለጥያቄው መጀመሪያ አይ ወይም አውቲና ከዛ ማብራሪያ እህትሽ ለትኬት ታታ ሞባይሏን ሽጣለች አልሸጠችም ጥያቄ ሞባይሏን የሸጠችው መጀመሪያ ነው ሞባይል ከአንዴም 4-5 ይሸጣለች እሷ ማለት ነው ገባሽ እኔ ነኝ ሞባይል አላጣችም ለትኬት አታለች እኛ እንድትመጣ አንፈልግም ከአንዴ ሶስቴ ሪዝን አለ ሁሉም ነገር አይደል ሀቢባ ያለ ምክንያት አይሆንም ምክንያቴ ልንገርሽ ከአንዴ ሶስቴ አመጣ ዳናት አምጡኝ ስትል እንደዛ አይደለም አንዴ ጥያቄ ተካከለ ነው ጥያቄ ተካከለ ተራቸው ይናገሩ ቻፒ ግን ኖ አይናገሩ ጣልቃ መግባት ፈልጌ አይደለም ጥያቄ ተካከለ ሀቢባ ረጅም ሰዓት ሰጥቷል ቤት ጥያቄ ስለዚህ ነው ይጠይቀኛል እሺ ጥያቄ ይስተካከል ነው አየዝሽ አንዱ የትኬት ብራት አለች ሁለተኛ ነገር ደግሞ ማለት እኛ እንድትመጣ ስላልፈለግን ነው እሺ እና ደግሞ መግባት ፈልጌ አይደለም እኔ እንደዚህ ላወዛዝግበው አይደለም ትኬቱንና ሁለተኛ ነገር ደግሞ ኤደን ጋር የምትመጣው ልጅ ብር አንስታ ጨምራ አይደለም የቆረጠችው ብር አንስታ ቆጣለች እኛ ሳናቅ አሁን ለመልስልሽ ምክንያት ምክንያትሽን አሁን አስረጂ አዎ ብለሽ መልሰሻል ስለዚህ ምክንያት ባሁኑ ሞባይል ቀድማ ነው የምትሸጠው ሁሌንም ሞዴሬተሮች ምንም አይነት ኮሜንት ሚውት አታድርጉ ሰው በነፃነት የተሰማውን አዳምጦ የተሰማውን አስተያየት የመስጠት መብት አለው እነሱ ላይም ሆነ እሱ ላይ ማንም ላይ እኔም ላይ አሁን ለንጋብሽ ምክንያት የፈለጉትን አስተያየት የመስጠት መብት አላቸው ኮሜንት ስለወታይቼ ነው ሚውት አታድርጉ አሁን ምክንያቴ ልንገርሽ ስልክ የሸጠችው አሁን አይደለም ከአንድ 4-5 ነው የምትሸጠው ስልክ ኤቭሪ ታይም ማለት ነው ሳሚራ ሙሉ ለሙሉ አልዳነችም ከአንዴ 3 አምጥቻታለሁ አንዴ ትኬት በጣም ውድ በነበረ ሰዓት መጣ ሁለት ሰው እኩል አያውራ ከአንዴ ይኸውልሽ አንዴ መጣ በሁለት ቀኗ ተመልሳለች ትኬት ውድ በነበረበት ሰዓት አምጥቻት ማለት ነው አንዴ አመጣኋትኝ አልተሻላትም ልጁን አዝላ አሚርን ህፃን ልጅ አዝላ እንግዲህ እሱ ቤት ድሮ ይሰሩ የነበሩ ሴቶች ካሉ ካፍቴራው ደጅ ሄደች ታጸዳለች በየቦታው ትወድቃለች ገባሽ እዚህ ጋር የሰው መሳቂያ ነው የምትሆኚው እንጂ ማንም ይሄ ብሎ ችግርሽን የሚረዳልሽ የለም ተረዳሽን እንደዚህ ሁለት የመጣች ልክ አይደለች አንዴ ደግሞ የመጨረሻ የመጣችው መጣች ካፍቴራውን ሸጠች ሄደች አሁን በመጨረሻው ልምጣ ስትል ጸበሏን አልጨረሰችም እኔ የኢድ ቀን ስታገኘኝ ድንገት ነው የመጣችው የኢድ ቀን ማለት ነው
ሳሚራ መታ እዚህ ተሽሎኛል ብላ መታ ስትበጣብጥ እንደነበር እሱም አይክድም። ካፍቴራው የሄደች ስታጸዳ ምን ስትል ገባሽ? እንደ ደግሞ ወታችን መሳቂያ እንድትሆን አንፈልግም እንጂ የትኬት ብር ማለት ምንም አይደለም። ያውቃዋል እሱ ገባሽ? ግን አንቺም ብትሆኚ በእኔ ቦታ እህትሽ የሰው መሳቂያ ስትሆን በየቦታው እየሄደች የማይሆን ነገር ስታረግ እንዴት ነው እንድትመጣ የምትፈቅጂላት? ኢትዮጵያ ስትሆን ደህና ነበረች። ኢቭን ቤት ተከራይታ ብቻዋን ስትኖር ነበር ምናምን። በአሁኑ ለምን እንድትመጣ አልፈለግንም። ሀቡ ጸበሏን እሷ ለእኔ እንዲህ ብላኝ የኢድ ቀን መጣሁኝ ወደ ድሮ። ለኤደን አልነገርኳትም እኮ አላልኩሽም? እንደምናወራው እኔ ሄደን ሁሉ ነገር የምናወራ ሴትዮ ሰሚራ እንዲህ አላለችኝም አላልኳትም? ነግሬያታለሁ እኮ ለእሷም፣ ግን እሷም አልራቀችም። ለኤደን ኖርማሊ በቴክስት ነግሬያታለሁ። ግን ቻፒ አንተ ኤደን እንዲያድግ ሰሚራ እንዲያድጋብኛለች ብዬ ከቀረቤታችንም መጠየቅ ቆይ ሀያትዬ መልስሽ ነግሬያታለሁ ነው ነግረሻታል? ለኤደን እንደመጣሽ ለኤደን ነግሬያታለሁ። እናወራለን ብዙ ነገር ነው የምናወራው። ከመሄን አልነግራትም እና ከነገርሻት ሁለታችሁ ያራቃችሁትም ታዲያ እሷ ነበረች። እኔ እኮ አልኩሽ ትናንት ስታወራ የምንገናኘው ኢቭን እሷ ካፍቴሪያ ነው አልኩሽ እኮ። ይሄን አላሁ አለም ብዬሻለሁ። ከትናንት ወዲያ ላይቭ ላይ ግን እንደመጣው ልነግራት መጥቼ ሳልነግራት ቀጠልን ህይወትን እኮ ያልሽው አባባሌ ይኸውልሽ እህቴ ያለችኝ ስትሄጂ ኤደንን አርቂልኝ ከሱ ነው ያለችኝ። ገባሽ? እኔ ግን ለኤደን ኖርማል እንኳን ይሄን ነገር ብዙ ነገር የምናወራ ልጆች ነን። እህቴ ናት አይደለ? ሳሚራ እኮ እንዲህ ያለችን ብያታለሁ። ኖርማሊ ኦፍ ኮርስ እላታለሁ። እንዴት ነው ማልላት ለኤደንም። እሱን ግን መጠየቅ አልችልም እንዲህ ብዬ። ግን ቻፒ ጠልታለች ብየዋለሁ። እሱም ብለሻል ጠልታለች። እንደውም ያልሽውን ልንገርሽ። እኔ በደንብ ነው እኮ የማዳምጠው ማሬ። አይዞህ ካትመጣም ከዚህ በኋላ አትረብሽክም ጠልታ ካለች ነው ያልሽው። ለኤደን ግን መንገድ እንደምናወራው ብላኛለች ነው ያልሽው። ከትናንት ወዲያ ግን ብያት ለኤደን ኖርማል እናወራለን። ሀቡ እዚህ ጋር ምንም የምጨምረው የምቀንሰውም ነገር የለም። 2-3 የመታ ካፍቴራው ለምን አላመጣትም? የትኬት ታታ ነው ላለችው ማለት ነው ላለው ነው የምመልስልሽ። አሁን ቻፒ ራሱ ካፍቴራ እየሄደች የቻፒን ቆሻሻ ስትጠግ ምናምን ምን ሲል እንዴት ነው ዝም የምንለው አይደለ? ከዛ እንድትመጣ አልፈለግንም። በአሁኑ እሷ ጸበሏን አልጨረሰችም። አሁን ልምጥ ያለችን ሰዓት የተመለሰችው ሰዓት ቻፒ እውነቱን ነው የትኬት ቁረጪ ላኪልኝ ስትለኝ ኖ ብያለሁ። ለምን እንደሆነ ታውቂያለሽ? ጨርሳ ነው መምጣት ያለባት እዛ ጋር ጸበሏን። እሷን መምጣት የፈለገችው ቻፒ ጋር ይቀርበጋለኝ እሱን መቀበል እፈልጋለሁ። ካፍቴራውን የሸጡት እሷና ቻፒ ናቸው። ገንዘቧን ያስቀመጠችው እሱ ጋር ነው። 1000-2000 እያለ ነው ቻፒ ኦልሬዲ የጨረሰላት አይደለም። ጊዜ ስልክ የደወለችው ኡስማን ጋር ነው ወይ ቮይስ ያስቀመጠችው? ቀንኛ አውተናል። እኔ እና እሷ ሮቡን አውተናል። ቮይስ ምናምን አላስቀመጠችም። ስልኳን ሽጣው ነበር መጨረሻም ላይ በእናቴ ስልክ ማለት ነው። ደውዬ ጠዋቱ ላይ አውርቻታለሁ እሷም ማለት ነው። ሳሙ እንደዚህ ካንስል ስለሚላክ ፎቶ ላኪልኝ ስላት እሺ ብላ ሄዳ ፎቶ ተነስታለች። ፎቶዋ ተነስታለች ልትልክልኝ ማለት ነው። ገባሽ? እንኳን ለትኬት ሊቸግር ሀቡ ኦልሞስት ልጅ 4 ዓመት ነው ልጇ። ሰሚራ ስትታይ በጣም ጠንካራ ሴት ናት። ከማንኛውም ሰው የሚያደርገው ገንዘብ እንዳላት ነው። ገባሽ? እንደ ስትሮንግ ሰሪነቷ ብዙ ዓመት እንደተቀመጠችው። ግን እኔ እንኳን ለትኬት ልጇንም ሁሉ ነገሩን ይዤ አንቀባረር እህቴን ያስኳት እኔ ነኝ። እንኳን ትኬት ሞባይል በጣለሽ ቁጥር ሞባይል እልክላታለሁ። ወቅ ስትለኝ እልክላታለሁ። የፈለገችውን ነገር ነው ማድረግላት። ገባሽ? እንኳን ትኬት ግን ትኬት እንዳትመጣ ለምን የፈለግንበት ምክንያት አቡ አልጨረሰችም። እዚህ ጋር እህታችን ናት አይደለ? የሰው መሳቂያ እየሆነች ነው ያለችው። አንዴ እሱን ካፍቴሪያ ሄዳ ታጸዳለች፣ አንዴ የምታረገው ነገር እንደዛ። እሺ አሁን ሚዲያ ላይ ለምን ወጣን ደግሞ ለሚለው ጠይቋል አይደለ? ለምን አስፈልግ አላለቀ ማሪ እህታችሁ አላህ ይርሃማትና ቆሻሻ ስታጸዳ የሱን ካፌ እየመጣች ከሱ ስርስር ስትል እናንተ ይሄንን ነገር አልወደዳችሁትም። ዳትስ ዋይ እሱም አይወደውም። እሱም አይቆረጣችሁላትም። ሪዝናችሁ ትኬት ያልቆረጣችሁበት ይሄ ነው። ሙሉ ለሙሉ ትዳን በቃ ሙሉ ለሙሉ ወደ ሰሚራ። እኔ የኢድ ቀን ለኤደን ያወራትኝ ሀቡ ማለት ደስታሽን መቆጣጠር አትችይም። ገባሽ? ስታወራኝ ሰሚራ እሱ እንደዚህ እኔ ጥያቄ ነበረው እናንተ እህታችሁ
እንድትመጣ ስለ በጥቂት ቀናት ልዩነት ከቀን 20 ቀን ወይ 15 ቀን ታዲያ ያምሩ ነው 20 ቀን ድና ነው ነይ ያልሻትና ጸበል ሲገቡ ሀቡ ጸበል ልጇም ኢቭን ገብቶ ነበር እሱ ጨርሶ ይዞ መጣ ነበር እሷ ይመስለኛል አንድ ሳምንቱን 10 ቀን ቀርቶሻል ተብላ እሱን ሳጨርስ ነበር የመጣችው ለምን አባ የሚሄዱበት ቦታ አለ አይደል አባቶች ወይንስ ቦታ ምናምን እዛ ስለሄዱ ሄዳ ጨረሰች ጸበሏን ጨረሰች አቡ 10 ቀን ነው 7 ቀን ነበር የቀራት አባ መጡ ጨረሰች ጸበሏን ስጨርስ ልምጣ ስትል ኦኬ አልኳት ጠይቂ ኦኬ ስለዚህ ድናለች ብለሽ ስላመሽ ድጋሚ እንድትመጣ አሳባሽ እኔ ኢቭን ጸበሏን ሳትጨርስ አቡ ይሄ 7 ቀን ምናምን እየቀራት የኢድ ቀን ያወራችን ሰሚራና ላለፉት ኦልሞስት ከተመመች 3 አመት ከምናምን ነው ገባሽ ይሻላታል ይመልስላታል ደና ትሆናለች አንዴ አትሆንም ያን ግን የኢድ ቀን ያወራችን ሰሚራ የድሮዋ ማለት ነው ማቃችን እሷን ሆና ነው ያወራችን እዚህ ጋር ነው የምጠይቃት ሀቢባ አንተ ያቂ አሁን እዚህ ጋር እንደተናገረች ከሆነ ደና መጀመሪያ እንዳለችው ከሆነ ደና ስላልነበረች ነው አዎ እሺ ትመጣ ነበር እሱ ታረግን አትደውሉ ደና ስላልነበረች ነው አይደል ታትሚ አረኩት ከዛ ስለዚህ ተመልሳ ከዛ ሄደች ይሄማ የሆነበት ምክንያት መጀመሪያ ስለሚያማት አይደል እንደዚህ የምታረገኝ ነበር that means አሁን ጨርሳ ወጣች አለች that means ደና ሆና ወጣች ማለት ነው አይደል ጨርሳ ወጣች ማለት ደና ሆና ወጣች እንዴት ምትናሽ ነው አንድ የቀረው የሚጠቀረም ደረጃ የሚያደርገው በት ቆይ ጥያቄውን እየሰማን ነው እሺ ደና ሆና ወጣች ስለዚህ ደና መጀመሪያ ማትቆርጥላት ስለሚያማት አሁን ግን ደና ወጣለች ተጠምቃ ጨርሳ ደና ሆና ወጣለች አለች አይደል ታዲያ ለምን አልቆረጠችላት ለቆርጥላት ያው ቆይ ፎቶ ላኪ አልቻለች እንደገና ደግሞ ተስተካክልላት ፎቶ ላኪ ያለቻትና ፎቶ ተነሳች እሺ እንደገና ደግሞ ደና ሆና ከወጣች በቃ በጣም ደና ሆና ከወጣችና እንትን ካለች ብዙ ነገር ታቃለች ማለት ነው አይደል አዎ ስለዚህ ለምን አሁን ቅድም የሰማሽውን ኤደን ሀያት አልነገረችኝም ነው ያለችው አይደል አዎ እሷም አልነገርኳትም ነበር ያለችው በድጋሚ ደግሞ ነግሬታለሁ አለች ረጅም ሰዓት ስናወራ የነበረው ባልነገረችምና በነገረችው ላይ ነው በጠማቂዋ ነገረችኝ እዛ ስገባል ነው ያለችው አይደል ኤደን ያለችው ምንም ነገር እህቷ አልነገረቻትም ለመጀመሪያ ጊዜ አንተ እህቷ ላይ መድኃኒት እንዳሰራከ የነገረቻት አስጠማቂዋ ኢትዮጵያ ሄዳ ማለት ነገር ካልነገረችኝ ኢትዮጵያ ሄዳ እህቷ ሞታ ከተቀበረች በኋላ አስጠማቂዋ ስታገኛት የእህትሽ የልጅ አባት የት ነው ስትላት ዱባይ ነው አለ አለቻት ከዛም በኋላ ስትላት ምን አለች እሱ እኮ ነው ጸበል ስትጠመቅ እኮ ለፈለፈች እሱ እኮ ነው ያስደረገባት ስትላት ስትነግራት የዛኔ ነው እሷ ያወቀችው ጠማቂ አስጠማቂዋ ከዛ ጓደኛዬ እኮ ነው አዎ አለ ምን ነው ጓደኛዬ እኮ ነው ስትላት እንዴ አንቺ ነሽ እህትሽን የገደልሻት ጓደኛዬ የምትዩ ሰው እሱ እኮ ነው ያደረገባት መድኃኒት አለቻት አስጠማቂዋ ስለዚህ እህቴ አልተግባቡም ማለት ነው ካስጠማቂዋ ነው ብላለች ሀያት ደግሞ ነግሬያታለሁ እያለች ነው መጀመሪያ በሻሽን ማቆጣጠር አትችይ ምንም አትችይም እንጂ እኔ ወይ በዛ ሰዓት የሷ መዳን ፎከስ ባላረግ ኖሮ ወይ የሆነ ጭንቅላት ቢኖር ነው አትሊስት ሰሚራ እንደዛ ስታወራ ሪካርድ ማድረግ ሚውት ነኝ ትሰሚያለሽ እዛ ጋር እንዴ ይፈጠራል ብሎ ማንም የሚያስብ ሰው የለም እኮ አይደለ ደስቴን ነው በቃ እሷ እየዳነችልኝ ነው ምናምን ብዬ በስልክ እንዲሁ ብላኛለች ብያታለሁ በስልክ ማለት ነው ገባሽ
ከዛ ኤደን አላለችኝም እንዲያለች ምናምን ትላንትና ብዙም አልሰማውም። ለመጀመሪያ ጊዜም እንደዚህ ሲሆን ስትገቢ ኦሬዲ እንደምንገባም እኮ አናውቅም ትላንትና አሁን ተሳስተሽ ነው ትናንትና ሜቢ ሊሆን ይችላል የሰው ልጅ ስህተት ይሳሳታል ማንም ገብቶ አያውቅም እኔም በህይወት ዘመኔ ላይፍ ገብቻለሁ በጣም ይሳሳታል አያት ችግር የለውም አንቺ ሰው ነሽ ተሳሳቻለሽ መልአክ አይደለሽም ተሳስተሽ ነው ኤደንስ አልነገረችኝም የሰማሁት ለመጀመሪያ ጊዜ አበል ካስጠማቂዋ ነው ያለችው ኤደንስ ኤደን እንደዛ ብለሻል ያው ሀቡ ብያለሁ ነግረሽኛል ከሱ ጋር እሷም ነግራኝ እኮ ብያለሁ ሀቡ እኔ እንደዚህ ደግሞኝ ራሱ አንቺ ለመጀመሪያ ጊዜ እህትሽ ምን እናወራለን ቆይ ልንገርሽ ሀቡ እንደተደረገባት ያወቅሽው መቼ ነው ስልሽ ጸበል አስቀማቂዋ እህቴ ሞታ ኢትዮጵያ ነው ያወቅሽው አይደለም ያቺኝ ሀቡ መቼ ነው ከሱ ጋር ላስት ያወራሽውና የጨረስሽ አይደለም እያወቅሽ አብረሽው ለምን ትበያለሽ ትጠጫለሽ ከእህትሽ ገዳይ ጋር እህትሽ ላይ መድኃኒት ካስደረገ ሰው ጋር ስልሽ እኔ ያወቅኩት ባወቅኩ ሰዓት ትቻለሁ እሱን ያወቅኩት እንዴ ከሞተች በኋላ ጸበል አስቀማቂዋ አግኝታኝ የእህትሽ የልጅ አባት የታለ አለችኝ የታለ ስትለኝ አለ ምን ነው ፍሬንዴ እኮ ነው ስላት አንቺ ነሽ እህትሽን የገደልሻት መድኃኒት ያስደረገባት አለችኛል ከዛ በፊት አታውቅም እህትሽ አልነገረችም አልነገረችም እኔማ በሰዓቱ ሳቅ ዘጋሁትኝ ተውኩት ከዛ በፊት አታውቂም ወይ ብለሽኝ እኔ አላውቅም ብዬሻለሁ እህት ያልነገረችኝም ከዛ በፊት አላውቅም ለመጀመሪያ ጊዜ ጸበል አስጠማቂዋ ናት የነገረችኝ ከዛ በፊት አታውቂም ብለሽ አቦ የጠየቅሽኝን ሪካርድ አውጪልኝ እኔ ከመጀመሪያም የገባሁት ይኸውልሽ ከመጀመሪያ ጊዜ የሰማሁት ከጸበል አስጠማቂዋ ነው ማለት ምን ማለት ነው ለመጀመሪያ ጊዜ ነው የተገናኛችሁት አቡ ስሚ መጨረሻ ጊዜ ከሱ ጋር ማውራት እስከ መጨረሻው ኢቭን ምን አልኩሽ ሰሚራ እንደዚህ አስደረገ የደወልኩት በሱ ስልክ ነው ሁሉ ብዬሻለሁ ውሸት ስለማይሆን ምንም ነገር ውሸት ስለማይሆን ይወጣል አቡ ኢቭን እንደዚህ አድርጋ እህቴ ስደውል በሱ ነው የደወልኩልሽ ኢቭን ነው ያልኩሽ ከዛ በኋላ ኢትዮጵያ ሄጄ መቼ ነው ያወራችሁት መጨረሻ እስቲ ኢቭን እህቴ ኤርፖርት ሁሉ አልፌ ከሰማሹ ለመጀመሪያ ጊዜ የሰማሹ ከማን ነው ስልሽ ከጸበል አስጠማቂዋ ለኔ ያልሽኝ ለመጀመሪያ ጊዜ እንደዚህ ታውጣልሻለሁ ማሪ ለመጀመሪያ ጊዜ የሰማሹ ለምን ከእህትሽ ገዳይ ጋር ትበያለሽ ትጠጫለሽ እህትሽን ካሳበደ ሰው ጋር ለመጀመሪያ ጊዜ የሰማሹ መቼ ነው ስልሽ ይሄን ያልሽኝ ዛሬ ነው አዎ ዛሬ እኮ ነው ኢትዮጵያ ሄጄ ዛሬ እኮ ነው ጥያቄ ጠይቁሽ ኢትዮጵያ ሄጄ ጸበል አስጠማቂዋ አግኝታኝ እሷ የእህትሽ የልጁ አባት ስሙን እንኳን አታውቀውም የልጁ አባት የታለ ብላ ነው የጠየቀችኝ ስትጠይቀኝ አለ ፍሬንዴ እኮ ነው ምን ነው ስላት አንቺ ነሽ እህትሽን የገደልሻት ያቃል ስለሷ አለችኝ እኮ ነው እኮ እንደዛ ያቃል ፍሬንዴ እኮ ነው አልኳት ስላት እንዴ አንቺ ነሽ እህትሽን የገደልሻት አለችኝ ብዬሽ ነው ይሄንን እሺ አቢባ አሁን እዚህ ጋር አቢባ አንዴ ደግሞ ማናገረው ነገር አለ ቅድም አሁን ረጅም ሰዓት ሰተሽ ስትሰሚ ኢቭን ልጠይቂ እስቲ ያቋረጠሽ ነው ያለው አይደለ አሁን ደግሞ ልክኛ ስናወራ ፕሊስ ልክኛ ስናወራ እንዳያቋርጠኝ ስለ ትኬቱ ጋር ደረሰሽ አይደል አንዴ ልክ እንደዚህ አምነናል የካረው ነገር የለም አይደል እቺ ልጅ እኔን ተይኝ ሀያት አይደለም ለእህቷ ኦኬ መጀመሪያ ስትታመም የኮሮና ሰዓት ትኬት ቆርጦ ማን ነው የወሰደው እሱን አንድ በይ ያጅልኝ ሁለት ለተወለደው ልጅ አሁን ለተወለደው ልጅ በህይወት እያለች ኮሮና ሰዓት ማን ነው ትኬቱን ቆርጦ እሱን ኢትዮጵያ ወሰደው አንድ ላይ ወሰደቻቸው ማናት አንድ በሀቡ ጻፊ ሁለተኛ ምነግርሽን ሁለተኛ ለተወለደው ልጅ አይደለም ሞታ በህይወት እያለች እሱ አንድ ፓውደር ወተት ገዝቶለት ያውቃሉ እንኳን ትኬት ለእህታችን መቁረጥ ሊያቅተን አይደለም ቀጥ አርጋ እስካሁን ሁለት ልጆቿን የምታስተምረው የምትይዘው እሷ ሀያት ለደቹ ከሱ አንዴ አንድ ነው ግን ሁለት ነው ልጆች ያሏት ሁለቱን የምታስተምረው የምታሳድገው ሀያት ናት አይደለም ለትኬት ልትቸገር ማለት ነው አንድ በይ ይሄን ያሽ ሀቡ ሲቀጥል ሲያወራ ይቅርታ አድርጊልኝ ከሁለት ሰው ነው የምሰማው አውቃለሁ ኢቭን ልጠይቂው እስቲ ቆይ በኋላ ይልሻል እንዴት ነው እውነቱን የምትረጂው ገባሽ ሀቡ አንቺ መጠይቂው ይቆያሉ አሁን ጽፈው ግን አየሽ ሀቡ ቆይ እንደዚህ ስልሽ የሆነ ነገር ጠይቂ ወደ ኋላ ያመጣሻል ወደ ሀቡ አንድ ነገር ሁሌም ነው የምልሽ እንደዚህ ምንም የምንክደው ነገር የለም ብላለች ሁለቴ ቆርጣ አምጥታት እኔ ልጄ ሁለቴ ቆርጣ አምጥታት አንድ ቀን መታ በንጋታው ነው ሄደችው እቺ ታናሻችን ናት ያውላችንም ኦኬ እሷ በቃ እሷ ናት ቀጣር ገዘች ኢቭን የምታስተምረው አሁን የተወለደው ልጅ 4 አመት ሆኖት አሁን አንድ ወተት ገዝቶ ያቀም ትኬት እንኳን ሊቸግረን ቀርቶ ስልክ ትሸጣለች ስለሚያማት ገብቶሽ እዚህ ጋር መታ ጠርጋለች ጠርጋለች
እሱ ጋር ሄዳ ጫው ታስቸግረናል ጫው እየለመን ነው እግሩ ላይ እየወደቅ ነው ና በእናትህ አንተን ስለምትለን ነው እየለመን ነው አሁን ያለችው ራሱ ከጸበል ስትመለስ አንዴ ላውራበት ከጸበል ስትመለስ እሱን ጠላችሁ ነው ያለችው እሱን ትለናች አቡ እኔ ልጄን ነው የምልሽ ካፍቴሪያው ተሽጦ አብረው ኦፊስ ሄደው የጨረሱት እሱና እሷ ናቸው ኦኬ መጣው ከዛ እንደዚህ ነው የምጠራው የጨረሱት ምኑን ኦፊስ ካፍቴሪያ ሲሸጡ አብረው ሄደው ነው የጨረሱት እሱና እሷ የማን ካፍቴሪያ ያሷ የእህትሽ እሷን ይማራል አቡ አንድ ነገር ልንገርሽ ከታመመሽ በኋላ ነው ካፍቴሪያ የተሸጠው እሱን ሁሉ ጨርሰዋለሽ ማለት ነው ከዛ መታ ሁሉ ማለት ነው ካፍቴሪያ ኮሜንታተሮች እህቴም ነግራኝ አልተውኩትም መገናኘት ከሱ ጋር ብላለች እሺ ላይቭ ሪከርድ ማወጣውና እናገኘዋለን ቴንክ ዩ ብያለሁ ቴንክ ዩ አቡ አታቋርጭኝ እንዳረሳው ገባሽ አይደል ማሪ ከዛ ካፍቴሪያውን ሲሸጥ አብረውን ሄዱ ታማ ከጀመራት በኋላ ነው ኢቭን መታ ነው የምነግርሽ አቡ ሂሳብ ስሪ አልኳት ልጄ ሂሳብ ስሪ ያሻቱ ለምን 1000 2000 ነው የሚሰጣት 2000 1000 እንዳይገባ ልጨርስ 1000 እንዳለ ምጽፈው ነው ያጂና አንቺ ከፈልሽ በኋላ እንደፈለግሽ አድርገሽ ጠይቂ እሺ ይኸውልሽ እያበዛሽብኝ ስለሆነ እስካሁን የጻፉት 2 ነው አቡ ያሱ እኮ ይብሳል ረጅም እያደረገ ስለሚያስረዳሽ ነው ያሱ ነው የሚብሳል እንደው ማጠራጠር አድርጌ ነው እኔ እኮ ነጥቦችሽን ልይዝልሽ ለአንቺ ለጥያቄ እንዲመችሽ ነው እስካሁን ያስኩት 2 ነጥብ ነው ትንሽ ማለት አንድ ኮሮና ሰዓት ትኬት ቆርጦ የወሰደው ማን እንደሆነ 4 አመት ሙሉ ለልጁ ወተት ገዝቶ ያውቃሉ ይሄን ጥያቄ ነው ያስኩት ካፍቴሪያው ሲሸጥ እሱ ሄዶ ኦፊስ ጨርሶ ኦኬ ከዛ ብር 1000 2000 ያለ ተቀብለው ኢቭን ነው እዚህ ያለች ያመማት ሰዓት እንትን ብለዋለች ሂሳብ ስሪ ስላት ምን አገባሽ አለችኝ እኔ ምን አገባሽ እሱ የልጅ አባት ነው የመለከቻል የሆነ ነገር አርጉ ለሱ ነው እኔ አይደለሁም አልኩሽ ሀዩ ናት በሀዩ ነው የምነግርሽ ካፍቴሪያ የተሸጠበትን ብር እሱ ጋር ተቀምጦ 1000 ድርሃም እያደረገ ነው የከፈለው ተቀበለ እንደዚህ ነው ያደረገች የተቀባበለች እንደዚህ ያደረገች ከዛ የሆነ ሰዓት አልቋል ወይ አረ ከዛ እሱ ራሱ ያስተውታል ሂሳብ ስሪ ስላት ምን አገባሽ አለች ደብተር ጽፎላት ታማ ነው ሂሳብ የተሰራው ገባሽ አይደል አቡ ጭንቅላቱን ከመማ በኋላ ከዛ ድጋሚ ያመጣነሳት ሰሙ ሂሳብ ስሪ ሲባል ምን አገባሽ አለች አሁን ጸበል ተጠምቃ ከመጣሽ በኋላ አሁን የዛሬ አመት ለኢድ ነው የምንልሽ እንደዚህ አይነት ብርም አለኝ እሱ ጋር ሄጄ ካፍቴሪያ ተከራይቼም እሰራለሁ ምናምን ብላ ነው እንደዚህ ያለችው ገብቶሻል አሁን እሱ የሚያመጣልሽ ሪዝን አንድ ሌላ ደግሞ ትክክለኛ ታሪክ ልንገርሽ ኦኬ ቢዝነስ ለተባለው ሀቡ በፍጹም እንዳያቋርጠኝ እንዳረሰው በስነ ስርዓት ያዥልኝ ቢዝነስ ለተባለው ኢቭን ነው የምልሽ ዱባይ ላይ አምጥተሽ ይቅርታ ጠይቀሽ እዚህ አካባቢ ጠይቀሽ እኛ እንደዚህ ለሱ ልንቀና ምናምን አይደለም ሌላውን ልንገርሽ አይደለም የመጀመሪያውን ኮፊ ሾፕ ቻፒን የሚያቋቋል ካርሊፍት ነበረ ቪዛ ሁሉ ተበላሽቶበት ኦኬ ተጣጥረን እንትን የተባለለት ነው አንድ በያጂ ሁለተኛ የመጀመሪያውን ኮፊ ሾፕ ሲከፍት እንኳን ይሄኛውን መጀመሪያ አሁን የሚያመጣቸው ሴቶች ማንንም ሳያውቀው የመጀመሪያውን ከፍ የእህቴ ብር የዚች 20 ብር መኪና ገዝታ ኢትዮጵያ ልካ የመኪናው የቀረጥ ብር እሷ ሲስተራችን ጋር ነበር እህታችን ጋር ካፍቴሪያውን ፈልገው እሱ ደህና ነበረች ቆይቷል ነው የምነግርሽ የመጀመሪያውን ነው ሞራች ገባሽ ዜነኛ ነበረች ከዛ እሷ ጋር በረ ነበር በአጋጣሚ መኪናው ጅቡቲ ገባ እሷ ደግሞ በአጋጣሚ ካፍቴሪያ አግኝታ ያንን ካፍቴሪያ እንዲከፍት ያንን ብር ሰጥቷለች የእህቴን የዚችኛነቴን የቀረጥ ብር በዛ ነው የከፈተው ሁሉ ሚስ አርግልኝ አብ እኔ ሚውት አደርገዋለሁ ችግር የለም በምን ብር ነው ማሬ በምን ብር በእህቴ ብር በዚህ በትንሿ ብር መኪና ልካ ጅቡቲ ገብቶ ሐዋላ የሚደረግ ብር ነበር እሱ በዛ ብር ነው እሱ የከፈተው የእንቱን ብር ቦታውን ፈልጋ አግኝታ ይሄ ያውኑን ካፍቴሪያ ቦታውን ፈልጋ አግኝታ በእሱ ብር ነው የተከፈተው በእሷ ብር ነው የተከፈተው ይሄን ያልኩሽ የቆየ ነው ቆይቷል ግን ቢዝነሳችን ላይ ለተባለው ነገር ገብቶሻል እንድትይዙ ነው ማለት ለማለት የፈለግሽው እሱ ቢዝነሱን የጀመረው ካፌውን የጀመረው በእህታችን ብር ነው ስለዚህ ልንቀናበት አንችልም የመጀመሪያውን ካፌ የጀመረው ሆነ ልንቀናበት አንችልም ነው አንቺ ከዛ ደግሞ ይሄ ብር እንዴት እንደተመለሰ ልንገርሽ ከዛ ቀረጥ ምናምን ከሲስተር ጋር ተጨቃጨቁ ምናምን ለምን መኪናው ገባ የሲስተር መኪና ገባ እዛ እንትን ጅቡቲ ላይ መኪናው ልትበላ ነው ከዛ እንደዚህ እንዴት እንደዚህ አንስተሽ ምናምን ቆይ ሰጠዋለሁ ያለች ሲስተር እቁብ ገብታ የሞተችዋ ሰሚራ ያገኘችለት ቦታውንም ገብታ የመጀመሪያ ራሷ ሰብስባ ነው ያንን ብር ለሲስተር መልሳላት መኪናው የገባው ከዛ በኋላ ለሷ ቀስ ያለ ከዛ በኋላ እሱ ለሷ ቀስ ያለ ነው የሰጣት ይሄ እንድትይዙ ነው አሁን ቢዝነስ ለተባለው ነገር ማለት የዛን ሰዓት እሱ ገና ያንን ካፍቴሪያ በሚከፍት ሰዓት እኛ እኔም አለኝ
እህቴ ማላት እሷ ማላት ሶስታችንም አንድ አለን ቢዝነስ ውስጥ እንደዚህ እንኳን እንደዚህ እንኳን ሲሆን ቢዝነሱ ሲጓደል ራሳችን እንደዚህ ያደርግ ምን ሸፈፈን ሰው እንጂ ጭራሽ እንኳንኛ ለሱ ቢዝነስ አሁን ቢዝነስ ላይ ያለው ላልሹ ነው ምነግርሽ አንድ ሁለተኛ ማለት ነው አሁን ባለበት ሰዓት ነግሬሻለሁ ሁለት ነበረኝ ራሱ ሽጬለታለሁ ብዬሻለሁ አሁን ባለንበት ሰዓት ቢዝነሴ ላይ ተጎዳው ምናምን የሚል ግልጹን ስናወራ አሁን ያለው አንድ ካፍቴሪያ ነው ኢቭን ነው ምነግርሽ አላቅም ኢቭን እንደዚህ ተሰሪና ሆነ እኔ እዚህ ጋር የራሴ ቦታ ራሴ እየሰራሁበት ነው ስራ እንኳን የሆነ ሳይሳካል ሲቀር ታከራያለሽ እንደዛ ነው ያለው እሱ ቢዝነሱ ጋር የሚያገናኘው ታሪክ ራሱ የለም ነው ይሄ አይመለከተኝም እውነታውን እንድታቂ ነው አቡ ገባሽ ዛሬ ላይ ለምን ወጣችሁ ላልሹ ደግሞ ዛሬ ደግሞ ለምን ወጣችሁ ላልሹ በሽምግልና ምናምን ላልሹ ደግሞ ነገርኩሽ እኛ ሚዲያ ላይ አንቺ ሀቡ ታውቂያለሽ እኮ አይደል አሁን እኛ እዚህ ጋር ስለወጣ የምናገኘው ነገር የለም እኛ ከሱ ብር ፈልገን የለም ኢቭን 8000 አላት ተብለን መተን አልጠየቅነውም አላገኘነውም ሀቁ ያለው እዛና እዛ ነው ግን አሁን ለሚዲያ ላይ ወጣሽ ላልሹ 11 ወር የኛ ጥያቄ 11 ወር ዝም ብላችሁ ዛሬ ምን ፈልጋችሁ ሚዲያ ላይ ወጣችሁ ይሄን ጥያቄ ማለት 11 ወር ሙሉ ሲጀመር ማለት በቃ ሁሉንም ነገር ትተናል ስልሽ ውስጥሽ ይነዳል ነገርኩሽ እኮ ያለ ኢቭን አሁን እዚህ ጋር ነው ባንቺ ፊት ስሜን ራሱ እንዲያጸዳልኝ ያረኩት አይደል እንዲያረጋግጥ ያረኩት ሀቡ እኔ ልክ አልነበርኩም ልጄን ነው የምልሽ በቃ ሰፈሩን ብታቂው በጣም ባድ ሰፈር ነው ኦኬ አሁን እሷን ስናያት ነው ይወጣ ነው ሌላም ሰው እንደዚህ በል እንጂ 11 ወር ሙሉ ውስጥሽ ነዶ ስትቆይ የነበረው ኢቭን መተን እኮ ብር አልጠየቅነውም አልኩ ስትነደ የነበረው መቼም እዚህ ጋር አይደለም እንትን የምታገኘው ሀቅሽ የምታወጪው እኔ ያልኩትን ኢቭን ስንወጣም ትላንት ሀቡን ከመጀመሪያው ስገባ ምንድን ያልኩሽ ሀቡ እኔ እንደዚህ ነው አዎ አግኝቻለሁ እኔ ራሴ እንደዚህ አይነት ነገር ከሆነ እንማል ነው ብዬ መጣሁት ገብቶሻል እንሂድና እንማል ለቢዝነሱም ላልሹ ሀቡ በደንብ ያዥ ለቢዝነሱም ለምናምን ካልሹ ማለት እዚህ ጋር እንደዚህ ከሊ ምናምን ሳይባል እዛው ራሱ ባለበት እንተዋወቃለን ነገርኩሽ እሱ ምንም በሌለው ሰዓት እሷ በላከችው ካፍቴሪያ ነው የተከፈተው የመጀመሪያው ካፍቴሪያ ሲከፈት ይሄኛው አንድ በይ ሁለተኛ አሟት ካፍቴሪያውን ሲሸጥ ከሱ ጋር ነው አብረሽተው ብሩን ቀስ ያሉ የተቀበለችው ኢቭን አልኩሽ መታ ሲሳብ ስሩታት አልሰራም ብላኝ አሁን ሄዳ ነው አሁን ላይ ስትመጣ ብር አለኝ ብላለች ሶስተኛ ነገር እንኳን ለእህትሽ ለራስሽ ላሳደገችን ላመጣችን ኦኬ ለባዳ ሀቡ 2-3 ሰው እንደዚህ አሁን እዚህ ጋር ሰው ምናምን አትባይማ እንኳን ለራስ ለእህታችን ለባዳ እንኳን እንደዚህ ለሚያውቁት እዚህ ጋር እኛ ተቸጋግረን ተሸፋፍነን ነው ምን ኖረው የሚያውቁን ምን የሚሉትም የሆነ ሰው እንዲሆነ ቪዛ እንደዚህ ስናረግ የሆነ ነገር እንደዚህ ስናረግ እንደዚህ እንጂ ይሄ ጭራሽ ለእህትሽ እንደዚህ አይነት ነገር አይደለም መታ ካፍቴሪያውን ተጠርጋለች አውቃ መስኮት በር እንኳን አሁን ይልሽ አንድ ነገር ልንገርሽ አሁን እኛ እህቶቿ ስላልነበረን ያዝናት አይደል በዛ ሰዓት ሲጀምራት አሁን ሶሊያና ለምንድን ነው ብዙ ሰው የሚቀበላት ምናምን ያጣችሁ ለምንድን ሰው ለማጠገበገባሽ እህት ስጋ ስለች አሁን እኛዛን ሰዓት ራሱ ያቃል የእሷ እንደዚህ ቃት መስኮት ከፍታ ቃት ጥላለች ያቃልናልን እየተጠባበቀን ሶስት ስለነበር አንዳችን ወደ ስራ ስንመጣ አንዳችን እሷ ጋር ቁጭ ያለ አንዳችን ወደ ስራ ስንመጣ አንዳችን ተጠባብቀን አፋፍነን ነው ይዘናት ከዚህ ሀገር ይወጣ ነው ኢቭን ስንይዘና ስንወጣ መጀመሪያ ሳማት አልሄድም ካለሱ አለችን አልሄድም ካለሱ እሺ ኮሮና ተመረመሩ የመጀመሪያ ሰዓት በአጋጣሚ እሱ ኮሮና ሳይዘው እሷና ሁለቱ ሲስተርና የሞተችዋ ያዛቸው 7 ቀን እኔም አልተመረመርኩም ስለማለት ሁለቱ ያዛቸውና ቆየን 7 ቀን ከቆየን በኋላ 7 ቀንም ስንቆይ እዚህ ውስጥ አሁን እንዲመመስከር እንጂ የሆነ ልጅ አለ አብሮት ነው ያልናቸው በቃ የድሮኝ ጓደኛ ቁጭ እያሉ እየመጣን እያዝናት እየደበቅናት አፋፍነናት ገባሽ አፋፍነናት ራሷን የሆነ ነገር እንዳታረግ እዚህም እያለች ሲጀማመራት መስኮት ቃት ጥላለች የሆነ ነገር ታረጋች ምናምን ገባሽ እንደዛ አድርገን ትኬቱን የሷንም የራሷንም የሱንም ቆርጣ ይዛ የሄደችው እሷ ናት መጀመሪያም ሲሄዱ አማኑኤል ሳይሆን ሳይካትሪስት ጋር ነው ያስገባቻት ልክ እንደወረዱ ደግሞ ሄደው ይዟት ገብተው ሀቡ ይዛት ሄዶ ኢትዮጵያ ደረሱ አንድ ቀን ቤት ተደረገ እሷ ከዛ በኋላ እሷ ታፈዳሽ እሷ ስላለች ቦታው ላይ ሐኪም ቤት ይዘናጋባን ሳይካትሪስት አማኑኤል ሳይሆን ሳይካትሪስቶች አሉ አይደለ አማኑኤል አይደለም ሐኪም የስለልቦና ሐኪም ጋር 22 ስለ ህይወት የሚባል እዛ አስገባናት ኦልሞስት ያለሷ አልገባም ብላኝ ሆስፒታል እስክንገባ ድረስ አብሮኝ ነበረ ከዛ በመሃል እሷ ኦልሞስት 20 ቀን ይሁን ምናምን ቆይታለች ሐኪም ቤት ማለት ነው
3 ቀን ምናምን መጥቶ አይቷታል። ከዚህ እስክንሄድ ያለሷ አልሄድም ብላኝ አብረን ሄድ ነው 3 ቀን ምናምን አብሯት ሄዷል። ሆስፒታል ስናስታመማት ሰው ማደር አይቻልም። እዛው አስተማሚ እንትን አልኩላት አስተካከልኩላት። እሱ 3 ቀን ምናምን መጥቶ አይቷታል። አማኔል አይደለም። አሁን መጠየቅ አሁን ደግሞ ሚዲያ ላይ ለምን ወጣችሁ ላልሽው ሀቡ እኔ ለቻፒ ጽፌለታለሁ። ሲደውል አልኩሽ ቻፒ እንዲህ ብላኛለች ሰሚራ ከሞተች በኋላ ማለት ነው። አትድረስብን በህይወት ሆና አላስደሰትናትም። ሞታ ግን እሷ የማትፈልገውን ነገር ማድረግ አንፈልግም። ቢያንስ ሞታ ትደሰትብን አልኩት። ልትመጣም የነበረው ሀዩን እንዲያድግ ስለኝ ቻፒ አልኩት። ዱባይም ልትመጣ ነበረ። ልትመጣ የነበረው 8,000 ድርሃም አንተ ጋር ቀረልኝ እሱን ተሳስቤ ይቀበላለሁ ብላለች። ከዛ እሱ እኔ እንዴት አደርጋለሁ እንዲህ ሲለኝ ሀቁ ያለው አልኩትኝ አንድ የሞተችው ልጅና አንድ አላህ ጋር ነው። እሱን አላህ ያወጣል። ብቻ በቻልካም ከኛ አራቅ አንፈልግም። ተጣልተውት ነው ከተባለ ቻፒ አይደለም የተጣላን እኛንን ካንተ ጋር ግንኙነት አንፈልግም ያልነው እኛንን። እሱ ተጣልቶም ቢሆን ኦኬ ተጣልቷቸው ነው ልትይዝ ይችላል አይደለ ሀቡ። ቻፒን እንደዛ ካልኩት በኋላ ዳኒ ሄዷል። ለቅሶ ሄዷል። ሲሄድ እኔ ደውዬ ውጣልን አንፈልግም ያልኩት ተጣልተዋል ለሚባለው ማለት ነው። አሁን ሚዲያ ላይ ለምን ወጣን ላልሽው እህታችን ሲጀምራት ቻፒን በሚያውቀው ባባየውም እንዲያቅለበልባታል። አንቺ ሚስቱ ነሽ እዚህ የሚመጡ ሴቶችን እንኳን ከኛ ጋር አብረው የሚሆኑ ሴቶችን ትሰድባቸዋለች። አንቺ ሚስቱ ነሽ የቻፒ ምናምን ገባሽ። እሷ ፎከሷ ሙሉ ለሙሉ ቻፒ ላይ ስለነበረ ትናገራለች። እና ሰው እንዳይቀየም ብለን እኛ ስላለናት ብቻ ማንም ስለማይረዳት እኛ ሸፋፍነን እህታችንን ወስደናል። ገባሽ። እዚህ ጋር ሶሊያና ሚዲያ ላይ ስለወጣች እኛው ከሚዲያ ምንም ፍርድ አይደለም ምንም ፈልገንም አይደለም። ፍርድ ምን ጠብቀው ከፈጣሪ ነው። ግን ቢያንስ ይሄ ነገር የአንድ ሰው ሜቢ ሌላ ህይወት ሊተርፍ ይችላል። የሰው ህይወት ከሞተ ልክ እኛውን አርፍደናል እህታችንን ለመረዳት ገባሽ። ተጠያቂ ነን። እህታችንን ለመረዳት አርፍደናል። ከሞተች ነው የተረዳናት በቁም አልተረዳናትም። ገባሽ። ይችላል 11 ወር ታዲያ የሰው ህይወት ለማማር ከሆነ እሱ ሌላ ሴት እንዳያጠቃ ሴቶቹን ለማዳን ከሆነ 11 ወር ለየት ነበራችሁ። ማጋን እናገራለን ሀቡ ማጋን እንወጣለን። አሁን እሷ እንደዛ አልሽ አይደል? እሱ አላልኩም ምናምን አለኝ አይደለ? እዚህ ጋር ኤቪደንስ የለኝም ሀቡ አንቺ አለሽ አይደለ? ያለ ኤቪደንስ ለምን እመጣለሁ? ሶሊያና እኮ ስትል የነበረው እኛ ከሷ ጋር ኮኔክትንም የለንም አውታትን ኤቪደንስ ነው የመጣሽው ሀያትዬ ልነግርሽ ነው ሀቡ። እኛ አሁን የመጣንበትን ልንገርሽ። ሶሊያና 35 ሰውም አለኝ ብላለች። ኤቪደንስ አለኝ ብላለች። ቪዲዮ አለ ብላለች። ከሷ ጋኛ ወራ ያላወራንም እኩል ልነግርሽ ነው አሁን የመጣንበትን ሪዝም ማለት ነው። እኛ የመሰለን ሶሊያና ትክክል ማስረጃ ያላት ነበር የመሰላት ገባሽ። ቪዲዮ ምናምን ያለ መስሎን ይሄን ሰዓት መጣን። ከዛ በፊት ግን ያለ ምንም ነገር እንዴት ነው ሀቡ አንቺም አትቀበይኝም ብመጣ ግን ፍርዱ ከአላህ እየጠበቅኩኝ ነበረ። አሁንም መጠየቅ የምትፈልጊው ጥያቄ ካለ እየጠየቅሽኝ መልስልሻለሁ። አሁን ደግሞ ይቅርታ ስጨርሽም እናት ያው ዋናው ነጥብ ስጨርሽ ጠይቀሽኝ የፈለግሽው ነገር ስጨርሽ ዋናው ነጥብ አሁን የመጣ ነው የምንም እኔም ያለ ስሙ ስም ሰጥቼው ከሆነ ገብቶሻል አይደል? እንደዚህ ቪዲዮ ከሆነ እንደዛም እሱም እንደዚህ አይነት ነገር የለብኝም ከሆነ ዋናው ነጥባችን እንማል ነው። ገብቶሻል አይደል? ከዛ ሄደን እንማል በቃ ችግር የለውም ነግሬሻለሁ። አሁን ይሄ ዋናው ነጥቤ ነው። አቡ እንድትሽልኝ ፈልገው የመጣንበት ነጥብ ስሙን ለማጥፋት ምናምን የሚባል ወይ የለም። ኦኬ እኔ አሁንም ቢሆን ነገም ከነገ ወዲያም እንደዚህ ሄደን እንማል በሚልበት ሰዓት ሄጄ እምላለሁ እጠብቀዋለሁ። ከዛ በኋላ ደግሞ ምንም ነገር ከሌለ ሲጀመር እኔ ስምንም ወደ ራሴ ነው የሚመጣው። አቡ ገብቶሻል አይደል? እንደዚህ ያለ ስሙ ስም ሰጥቼ ነው ለሚዲያው ደግሞ ከዛ በኋላ መጥቼ እራስሽ ጋር ዋትስአፕ አለሽ አይደል? አቡ ሲሄድም አለን ሁሉ ነገር ከጨረሰ ስመጣ ከዛ በኋላ ሄደን ምለን ኦኬ ተማምለን መተን ያለ ስም ሰጥቼ ኮን ድጋሚ አንቺ ጋር መጥቼ ቁጥሬን ትይዣለሽ ዋትስአፕን ይቅርታ አላለሁ በህዝብ ፊት። በዚህ አሁን ብዙ ሰው ነው ያለው በዚህ ሁሉ ሰው ፊት ይቅርታ አላለሁ። ግን ማላውን ፈልጓለሁ አቡ እሱ ከኛ የሚፈልገው ነገር ካለ ደግሞ እንሄዳለን። በጣም ጥሩ እሺ። መሐላው የሚፈጸመው አባ ጋር መፈጸም አይችልም። መሐላው መጽሐፍ ቅዱስ ይዛችሁ አባ ጋር መማማል እዚህ ቀላል ነው። ቆይ ልንገርሽ አቡ አሁን እኛ ኦሬዲ ኖ እንደዚህ ሳይሆን እዚህም ሊሆን ይችላል። እኔ እንደዚህ አሁን በእምነት ውስጥ ገብቼ አንዴ እንደዚህ ልላችሁ ግን እኔ የምፈልገው ሳንተቶ መማል ይችላል። ኖ እንደዛ አይሆንም ሀቡ። እና ምንድነው እንደዚህ ሄደን ሀቡ አሁን እኮ 3 ወር እኔ እኮ አንደርሽ ነው የመጣሁት ኢትዮጵያ ገባሻ።
እንደውም እኔ ነኝ ፕሮግራም የሌለኝ ለምን እዚህ ጋር ስራዬ ቦታ ነው ለመሄድ ፕሮግራም የማይኖረኝ ግን አይደለም አሁን ዱባይ ነው ያላችሁ አንቺና እህትሽ ግብጽ ነው ያለነው አላለችም ቅድም ማያት እንዴ ልጆቹን ይዛ እዛ ነው የምትኖረው አሁን የመጣችበት ሪዝን ነገረች የመጣችሁ ከግብጽ እዛ ነው የመጣችሁ ቆይ እኔ ልንገራት ለዛ ነው የመጣችሁ እንጂ እዛ ነው የምኖረው ልጆቹን ይዤ ብላሻለች እኮ አሁን እሷ ደህና ሳንዱች የመጣችሁ ብላሻለች አቡ አንድ ሁለተኛ ነገር እኔ አሁን እዚህ መጽሐፍ ቅዱስ ይዤልሽ እኔ አሁን እዚህ ጋር አሁን አቡ እንደዚህ ቢገ በመልልሽ መናቄ ምናምን አይደለም ግን ውስጤ አይፈቅደውም እኔ የምፈልገው ይሄ ትክክለኛ ቦታ ስለሆነ እዚህም እኮ ምናምን ይሆናል ግን አልፈልግም እኔ የምፈልገው በተመቸው ሰዓት አባውን እኮ አይደለም አለሽ አንቺም እድሜ ይስጠን ጤና ይስጠን አንቺም አለሽ እኛ ማለት ዋትስአፕ አለሽ እሱ በሚመቸው ሰዓት ባለው ቀን ላንቺ ያወራሻል ዋትስአፕ ላይ እኔ ማወራሻል ተነሱና ሄዱ እሱ በሚያውቀው ሰው የሚያምነው ሰው የሚለው ገባሻል እኛ ምናምን ሰው ይዘን ሄደን እዛ ተማምለን መጥቼ ድጋሚ ባንቺ ጋር ትኬቴን ስቆርጥ ነገር ነክሻለሁ ድጋሚ አንቺ ቤት መጥቼ ይቅርታ አድርግልኝ ብዬ ይሏል ይሄን ነገር ነው ቦታው ስሙ ያልሽው የምትማማሉበት ዘብር ገብርኤል ነው ወደ ደብረ ብርሃን ምናምን ባለፈው እንትና ስትወራ ነበር ጥሩ ዘብር ገብርኤል ሄዳችሁ መማማል ነው የምትፈልጊው ከዛ በኋላ እኔ ፈልጋለሁ ይሄንን ነው ሲጀመር ትላንት ማገባቤ ምንም ስሙ እንደዚህ የሰጠሁት ለቢዝነስ ለቦታው ሳይሆን ስለ ስራው ሳይሆን የደም ነፍስ ነው በቃ ደም ነው ገብቶሻል አይደል እኛ አምነንበታል በሱ እንደዚህ እንደሆነች እህታችን ራሷ እንደዚህ እንዳለች አምንኝበታለሁ ተረተንሻል ምንም አይነት ማስረጃ የለንም ግን ውስጣችን ብሎናል አምነንበታል ስለዚህ የኛ ስህተት እንዲታወቅ እኛ ትክክል እንዳልሆንን እንዲረጋገጥ ለህዝቡ ህዝብ ፊት እግሩ ላይ ወድቀን ይቅርታ እንጠይቀዋለን አብሮን ዳርሰን ከመጣን በኋላ አቡ ቤት ዋትስአፕን ያዣልኩሽ ቤት አንቺ ቤት መጥቼ አሁን ላይ መቻው ይችላል እኮ አልኩሽ እሱ በተመቸው ሰዓት አቡ ዛሬ እንሄዳለን ብሎሽ ሲለሽ ትኬት ቆርጠን ተነስተን መሄድ ነው እሱም ቢዛለው እዚህ ላይ እኔም ቢዛለኝ ትኬት ቆርጠን ነው የምንሄደው እንሄዳለን አንቺ ቤት መጥቼ በህዝብ ፊት ከዚህ በላይ ላለው ህዝብ ፊት ተሰብስቦ ቀጠሯ ሲዘሽ አቡ አንቺ መጥተሽ ያለ ስም ነው የሰጡት ስለዚህ ይማሉ ብለሽ ትኛለሽ እንትን ማለት ይቅር በሉ ይላል መጥቼ እላለሁ አንቺ ቤት ትኬቱን ትችይዋለሽ እሺ እችላለሁ ብላችሁ ያለውኝ ቆይ አሁን ጥያቄዎቹ ቅድም አንቺ ለሱ የጠየቅሽውን ጥያቄ ያውን ጠይቀውና ከዛ እሱ ሪሌሽንሺፓቸው ለአንቺ መጀመሪያ ጠይቅ ፈልገው እህትሽ ነፍሷን ይማረውና ቻፒ ግንኙነታቸው ጀስት የአንድ ቀን ስህተት ነው ወይስ ቦይፍሬንድ ገርልፍሬንድ ነበሩ ነው ቦይፍሬንድ ገርልፍሬንድ አልነበሩም የአንድ ቀን ስህተትም አልነበሩም እና ምንድናቸው ቦይፍሬንድ እና ገርልፍሬንድ ካልነበሩ ይሄ አሁን ቦይፍሬንድ ገርልፍሬንድ የምትባየው በትንሽ ጊዜ አይደለም አይደል ጓደኛ አሁን እንዴት መሰለሽ ፍሬንድ ሆነሽ ቆይተሽ የሆነ ሰዓት እንደሚቀየር ነገር አለ አይደል ላይክ እንደዛ ኦኬ የአንድ ወር ፍቅረኛሞች ነበሩ ለአንድ ወር ያህል ነው አብረው የቆዩት በፍቅረኝነት በትክክል በጓደኝነት ቆይተናል ብሎሻል እኮ ብዙ አመት አይደል የዛን ሰዓት ቆይቶ ከዛ በኋላ እንደዛ ድንገት የሆነ የሚቀየር ነገር አለ እንደዛ ነገር ነው እንጂ ጊዜ እንደዚህ ብዬ ልልልሽ አልችልም ገባሽ ወንድምነትና በእህትነት አብረው ቆይተው የሆነ ሰዓት ላይ ተቀየረና ለአንድ ወር ከዛ ተመልሰው ወንድምና እህት ሆኑ እንደዛ ነው ኖ እንዴት አለ እንደዛ ከዛ በኋላ ለአንድ ወር ከሆኑ በኋላ ወደ እህትና ወንድምነት ይመለሳል እንዴት ሆኖ በቃ ተለያዩ አልተለያዩም ያልኩሽ አሁን ጓደኛ ሆነን ቆየን አይደል እኔ እና እሱ አሁን ጓደኛ ነን አይደል የሆነ ሰዓት ላይ ላይክ እንደዚህ ተጀመረ ብቻ እንዴት ብዬ ለወርሽ እንደዚህ አይነት ነገር ሲጀመር ቆዩ ከዛ በመካከል እየሆኑ አረገዘች ገባሽ እንጂ አሁን ላይ ተለያዩ ካረገዘች በኋላ ተለይቷል ነው የሚባለው በቃ እንዴት ብዬ ልንገርሽ ያወራሉ ምናምን እንጂ ሌላ ሪሌሽ ምናምን እንደዚህ ማለት እንደዚህ ምን አብሮ መተኛት የሚባል ነገር የለም በቃ ስም የለውም ሪሌሽንሺፓቸው ትተነዋል ምክንያቱም ወይ ገርል ፍሬንድ እና ቦይ ፍሬንድ አይደሉም ወይ ሲስተርሊ ብራዘርሊ አይደሉም ስለዚህ ጓደኛ ሆነው የተቀየረ እንትንነት ሆኖ ገባሽ አይደል ኖርማል አሁን ጓደኛ ሆነን አብረው ስም የሌለው ሳይሆን ጓደኛ ሆኑ አብረውን ከዛ በኋላ ምን ታኙ ልበልሽ ታኙ እንደዚህ ቢሞራ ስለደበረኝ ከዛ እርጉዝም ሆኖ ያወራሉ ይሄዳል ካፍቴሪያዋ ኒር ነው ከሷ ጋውን የሸጠችው ከሱና የሱ ካፍቴሪያ አጠገብ ቅርብ ናቸው እዛው አብረው ይውላሉ ምናምን እንጂ ስለሚለናል ለመሰላችሁ ቀድሜ እሱ ያወራል አላችሁት እኔ ቀድሜ እሷን የጠየኩበት ምክንያት እሷም ያለችውና እሱ የሚለው ይገናኛል ወይ ምክንያቱም እሷ እህት ናት አብራ ነው የምትኖረው ከእህቷ ጋር ባይኗ እያየች ነው ሁሉን ነገር ኦፕን ሪሌሽንሺፕ ሜቢ ዊ ካን ኮል ኢት ኦፕን ሪሌሽንሺፕ አናውቅም ብቻ እህት ስለሆነች ስለምታቅ ነው እሱ ሲናገር የሚናገረው ነገር እውነት ነው አይደለም የሚለውን ለማነጻጸር
ነው እሷን ቀድሜ የጠየኳት ለዛ ነው እናመሰግናለን ለሱ ሶስቱን አንቺ የጠየቅሽውን ጥያቄዎች ጽፌያቸዋለሁ ጻፊልኝ ጠይቂልኝ አልሽኝ ግን አሁን ልጠይቀው ይመለስ ቆይ ጃፒ አሁን ያንተ ተራ ነው ከጥያቄ ጀምራለሁኝ የመጀመሪያው ጥያቄ ኮሮና ላይ አገር ቤት ሲሄዱ ትኬት የቆረጠለት ማን ነው እሺ ቃል በቃል መልስልሽ ወይ ሶስቱን ጠይቀሽ ልመልስልሽ እሺ ሶስቱንም ልጠይቅክና አንድ ላይ ተመልሳለህ እንዴት ይሻልሻል ቆይ እኮ ጥያቄ ትምረጥ እየመለሰልሽ እንዲያሹ አንድ ባንድ ኦኬ ትኬት አጭር መልስ ትኬት የቆረጠለት ማን ነው ራሴ ነኝ ራስክ ኦኬ ራሴ ዳት ማች እኮ ቢግ ዲል አይደለም ሀያትም ቆረጠች ብል እኔም ቆረጥኩ ብል ቢግ ዲል አይደለም ሜሴጅ አለኝ ለሱ ሜሴጅ አለኝ ራሴ ነኝ ብሏል ቆይ ሀቡ ራሴ ነኝ ብሏል አይደለ አዎ ራሴ ብዬ ወረቀቱ ላይ ራሴ ብሎ ጽፌበታል እሺ ሁለተኛው ጥያቄ 4 አመት ለልጅክ ወተት ገዝተክ አታውቅም እሺ ታውቃለህ ወይ ነው ጥያቄው 4 አመት ሙሉ ለልጅክ ወተት እንኳን ገዝተህ ታውቃለህ እሺ ይሄንን ጥያቄ አቆይልኝና ይሄንን ከሌላ ከራሴ ጋር ማያይዘው መልስ ስላለ አብሬ መልስልሻለሁ እሺ የመጀመሪያው ካፍቴሪያ ከኔ የተሸጠው ብር ነው የካፍቴሪያዋ የተሸጠበትን ብር መጀመሪያ ቆይ ካፍቴሪያዋ የተሸጠበትን ብር አንተ ጋር አስቀምጠክ የህታችንን 1000 ድርሃም ነው የሰጠካት ለሚለውስ ኦኬ እና 8000 ድርሃም ይቀራታል ከመሞቷ በፊት ይላል እሺ ለዚህ መልስ አዎ እኔ ጋር ነበረ ያስቀመጠችው ግን በስነ ስርዓት ደብተር ተጽፎ እነሱም ደብተሩን አይተው በስነ ስርዓት መስጠት ከነሱ በላይ ስለምታምነኝ ነው የነበረን እንትን በጣም ነው የምንቀራረበው አሁን ይሄ በሪሌሽን ጉዳይ አይደለም ሀቢባ አንድ መያዝ ያለበት ጉዳይ ቀድምም ያለችው ነገር ስላለ ነው አሁን አያይዤ ልመልስ ያልኩት አዎ እኔ ለኔም ቁም ነገረኛ ባለ ውለታ አይነች አልካድኩም እኮ ባለፈውም ብለናል አይደል ብያለሁ ነገም የምለው ነገር ነው ባለ ውለታ አይነች እኔም ባለ ውለታዋ ነኝ ተረተሽኛል አባባሌ ውለታ ግን ሲባል ገንዘብ በመስራት አይደለም ስለምንግባባ በፊትም በጣም ስለምንግባባ ከነበረ ነገር ነው አሁን ቀድም ያለችው ነገር ምንድነው እሱ ካፍቴሪያ ሲከፍት ብር ሰጣኝ አይደለም እነግርሻለሁ ስለሱ በደንብ እንዲያስታውሱት እኔ ብር ማንንም ሰጥቶኝ አያውቅም በጣም በመሰራ መታወቅ ሰው ነኝ በጣም ሰራለሁ ተረክተሽ ማንንም ሰው ብር ሰጥቶኝ አያውቅም እኮ ግን ጥያቄው ባጭሩ ካልሆነ ይመለስ አይመለስ እኛ ኮንፊውዝ እንሆናለን እሺ የቱን ልመልስልሽ ባጭሩ ለልጅክ ወተት 4 አመት ገዝተህ ታውቃለህ ፌር አይደለም ካልመለስ እኮ ልንገርሽ እኮ ነግርሻለሁ እሱን ለመመለስ ለምን አላረኩም ብልሽ ለምን አላረኩም ስትይ እሺ አላረኩም ኦኬ ለምን አላረኩም ሚዳው ነው በኋላ ታብራራለህ ለምን ያላረኩበት ምክንያቱም መናገር ስለምፈልግ ነው ምልሽ እሺ አላረኩም በኋላ ምክንያቱን ትናገራለህ አላረኩም ኦኬ አልገዛሁም እሺ አሁንም ይሄንንም አጭር መልስ ነው ካፍቴሪያዋ የተሸጠበት ብር አንተ ጋር ነበረ አው ብለሃል 1000 ድርሃም ነበር ተሰጣት የነበረው ኖ እሺ ለምትፈልገው ፐርፐዝ ተረዳሽኝ እኔ ጋር የሆነበት ምክንያት ደግሞ ሸጣ ወይ ለሷን ብትሰጣት ወይ ለሷን ብትሰጣት ስለምታጠፋው እኔ ጋር እንዲሆን አደረገች የሰማሽኝ ነው ስለምንቀራረብ የነበረን ቅንኙነት የነበረን ቀረቤታ ከነሱም በላይ ነው ላይ ከነሱም በላይ ስልሽ በእህትና በወንድምነት ከነሱ ጋር የሚቀራረቡት አለ አይደል አደምዳው እንደ ፍሬንድሊ ደግሞ በፊት ነው ምነግርሽ አድ ፍሬንድሊ ደግሞ እንደ ጓደኛ ውለታ የምትዋያው ደግሞ የራስሽ ሰው አለሽ አይደል እንደዛ ነው ከዛ በፊት ለምሳሌ አሁን ልስጥሽ ይሄንን አሁን የጠየቅሽን ጥያቄ በትክክል ተመልሶልሻል እኔ ጋር ነበር ብለካል ግን በትክክል ያልመለስክልኝ ግን 1000 ድርሃም ተሰጣት ነበር ወይ አይደለም ብለካል ኦኬ ጥሩ ስለዚህ ብሩን ሙሉን ሰጣታል ምንም ብር ሙሉን ስልሽ ምንድነው 1000 ድርሃም ሳይሆን ለምትፈልገውን ብር በምትፈልገው ጊዜ እየመዘገቡ ሰጥቻታለሁ ይሄንን ደግሞ እነሱም ያውቁታል በጣም ጥሩ ተሰጥቷታል ቋል ቀሪ ብር ደግሞ ለሚለው ምንም አይነት ቀሪ ብር የለም ከዛም በላይም ደግሞ እኔ እንደውም አድርጌያለሁ ኦኬ ጥሩ ምንም ቀሪ ብር የለም እሺ
እሺ ያንተ የመጀመሪያው ካፍቴሪያ የተከፈተው በእህታቸው ብር ነው? ኔቨር እነሱ ያሉት በእሷ ብር ነው ሳይሆን እሷ ብር ሰጣው ከዛ ቀስ እያለን ይሰጣት ነው ያሉት አይደል አለችው አይደለም አያት ያልሽው አንዳንድ ሺህ ብር የመጀመሪያውን ካፍቴሪያ ሲከፍት እኔ መኪና ልኬ ሐዋላ ብር ልልክስ በቻፕ ይላካል እሱ ያስከባልሻል አለችኝ እህቴ ማለት ነው እና የዛ ጊዜ መከላከያ መኪና ይገባል ምናም ተብሎ ኢትዮጵያ መኪና ከሚገባበት ጊዜ ዘግይቶ ነበር ልክ መኪናው ድንገት ደረሰ ኦሬዲ እሷ ቦታ ፈልጋለት ካፍቴሪያ ምናምን ከፍቷል እሱ ማለት ነው ልክ በዛ ሰዓት ብሩን ስጭኝ አልኩኝ መኪናው ሲደርስ ለቀረጥ ማለት ነው ስለ ብሩ የለም አላቅም እህቴ ለኔም አላማከረችኝ ገባሽ መኪናዬ ሲደርስ ኢትዮጵያ ብሩ እንደሚገባ ነው ማቀው እኔ ልክ ጊዜው ሲደርስ አላቅም ሐዋላ ያስገባልሻል ያለችኝ እዛው ገባሽ ብሩ ስላቀ ለምን እናቴ በጣም ተበጣበጥን አበድኩኝ ምን አልኩ ከዛ ግዴታ መኪና መውጣት አልበላም ስላት እራሷ ሰሚራ እቁብ ሰበሰበች የመጀመሪያው እቁብ እሱም ገባ ራሱ ማለት ነው ራሱም ገባ እሷ ሞላላች እሷ ጋር የነበራትን ብር ሞላልታ ሀቡ የኔን ብር ሰጡኝ ገባሽ የኔን ብር ሰጡኝ ከዛ ተከፈተ ከዛ አንተ ከዛ በፊት ካፍቴሪያ ነበረ ቻፒ ልናገር ታይኪኝ እሱ መናገር እንደለበታለ እሺ ያንቺ ብር ተመልሶልሻል አይደል ኦሬዲ የመለሰችልኝ የገዛ እህቴ እቁብ ገብታ ከዛ አንተ ሙሉ ብሩን አልሰጣሃትም ቻፒ ሙሉ ብሩን አልሰጣሃትም ለሰሚራ ሙሉ ብሩን ያኔም አልሰጣሃትም ለኔ መለሰችልኝ ብር ማለት ነው ገባሽ ያኔም ትንሽ ነው የሚሰጣት ምናምን ከእንደም የኮሮና ጊዜ እኔ ከቤት ያልወጣም የኮሮና ጊዜ ማለት ነው ቸግሯት ነበር እጇ ላይ ብር ማለት ነውና በጣም ሆት ቶናለች እሷ ተበሳጨች እና አስጨነቀችኝ እኔን እንዴት ነው እሱ ጋር ብር ይያለኝ እኔ የምቸገረው ያለች አስጨነቀችኝ እኔን ማለት ነው ስታስጨነቀኝ እንደውም ቻፕ ያልኩትኝ እጄ ላይ 200 ብር አለ 200 ብር አለ እጄ ላይ ካንተ 300 ብርም ቢሆን ፈልግና እንስጣት እንዴት ነው እጄ ላይ ብር ይያለ ተቸገርኩ ይያለች ነው ደውላ ከሚጣሉ ብዬ ማለት ነው ገባሽ አልኩትኝ ቀሪ ብር ነበራት እጄ የራሴ ብር ይያለ እንዴት ነው የምቸገረው አለችኝ ብየዋለሁ አሁን የካፍቴሪያውንም ያለሽ አሁን ልክ ነሽ አሁን ሄደን 1000 ስትቀጥታ ንግግር ላይ ሆነ ይችላል እንጂ የምትፈልገው ፐርፐስ አለ 1000 2000 ገባሽ አላመነችም ላለ እኛ ሙሉ ያቀናል እህትማማቾች እንዋደዳለን እንዴት ነው ማጣም እንዴት አንቺ የገዛችሁን ሳታምኝ ሌላውን እንደዛ አይደለም አልተሻላትም ሙሉ ለሙሉ ገባሽ ካፍቴሪያውን ስትሸጥ አልተሻላትም የሚችልች የምትፈልገው እንዳልኩሽ ከመጀመሪያም ጀምሮ እሱም ብቻ ነው ኢቨን እኮ ኢትዮጵያ ወስዳት እሷ እኔን እሺ ብትለኝ ወይ የኛን ፋሚሊ ብቻ እሺ ብትል እሱ መውሰድ አይተበቀብኝም ስላላመነችን አይደለም ሀቡ ግን እሱም ብቻ ስለምትፈልግ ለሱ ሰጠች እንጂ አለማመን ያመመን ጉዳይ አይደለም የሚያቅ ያቃል ሀቡ ይሄንን ነገር ማለት ነው የትኬቱን ደግሞ ምንድን ያለው እኔ ነኝ የቆረጥኩት አላ እንኳን ትኬት 150 ድራም ኮሮና እኔ ነኝ ከፍያ አስመረመኩክ 150 ድራም አልከፈልኩም እሱ ሜሴጅ አለኝ ቻፒ አየክ እሱ ሜሴጅ አለኝ ኖርማል በደናው ጊዜ እንግዲህ ትኬት አልቆ ራሴ ነኝ የቆረጥኩት ብላል አይደል ሜሴጅ ልክልሻለሁ ሻቡ ዋትስአፕ ላይ ስንት ወይ ልቆት መቼ ነው የምንሄደው ቀን መራጥ ነገራኝ ፓስፖርትህን ላክ እያልኩት የነበረ ሜሴጅ አለኝ እሺ አሁን ወደሱ ጥያቄ አልጨረስኩም እመለሳለሁ ስለዚህ የካፍቴሪያ በእህታችን ብር ነው ካፍቴሪያ የከፈተው አይደለም የሚል መልሷል ጽፍ ያለው ይሄ ጥያቄ ደግሞ ከኔ ነው እኔ ብሩ ብሩ ያኔ ነው እኔ አራት ጥያቄዎች ጠይቄ ጨርሻለሁኝ እሺ አቢባ እዚህ ጋር አንድ ጥያቄ ልጠይቃቸው ይሄ ካፍቴሪያ እኮ የተከፈተው ይሄ ነገር ሳይሆን በፊት እኮ ነው አንተ ከሰሚው እኮ ድሮኳልኩ ይሄ በጣም ምንም አይነት ነገር ሳይኖር እኮ ነው 2000 ስንት መሰለሽ መኪና ይገባው የኔ ተራ ነው ያንቺ ተራ ነው ያንቺ ተራ ነው የኔ ተራ ነው ጠይቃቸው ስላልክ ነው አንዴ እሺ ምን አልከኝ ካፒ አሁን ትኬቱን ራሴን የቆረጥኩት ብሏል አንቺ ደግሞ ማስረጃ አለኝ ብለሻል ማስረጃውን ታቀርበልሽ አንቺ ለመቁረጥሽ የኔ ጥያቄ ደግሞ ትኬት የምቆርጥበት አታ ቪዛዋ ኤክስፓየርድ አድርጎባት ተበሳጭታ ነው እና እሺ እነሱ አልቆረጡም አንተ ለምን አልቆረጥክላትም የትኛው አናወራም ነበር በምን አወቅ ታዲያ ትኬት ማጣቷን ከኤደን ጋር እናወራ ነበር ነገርኩሽ እኮ ያለ ኤደን ያለችኝ ኤደን እኔ ይሄንን ሁሉ ነገር ማቀው በኤደን ነው እንደዚህ የሆነችው
ኤደን ስትነግርህ ኤደን አንቺ ካልቆረጥሽላት እኔ ቆርጥላታለሁ ሰውኛ ምንክም ባትሆንም ሰውኛ እቺ ልጅ አሁን ሞታለች ነፍሷን ይማረው ሰው የትኬት ታታ ነበረ እህቷ አይ ወይ በሆነ ነገር ተጣልተው እህቷ አልቆርጥም እንኳን ብትል አንተ ሰውኛ ከእህትየው ተሽለክ እኔ ልቆረጥላት ብለህ ለምን አልቆረጥክላት? እንደዛ ማለት ነበረ። ትክክል ነው። ኦኬ እሺ። እና ደግሞ ካፍቴሪያውን ለተባለው አሁን እኔ ካፍቴሪያ ሰሚራ 1 ብር ለኔ ሰጣኝ አጣቀም ግን ምን ሆነ መሰለሽ እቁብ ነበረ ሰሚራ የምትሰበስበው እቁብ ነበረ ሰሚራ የምትሰበስበው ይሰማል? አዎ ይሰማል። ሚውት አድርጊ። አሁን የሱ ተራ ነው ማሬ። እናንተ ጨርሳችኋል አይደል? እሱ እናዳምጠው። እሱ የሚለው አሁን አቡዬ አሁን እሱ የሚልሽ መልሶች እኔ ልጠይቀው የምመልሰው መልስ ስላለኝ ጻፊልኝ። እሺ ልጻፍ። እኔ ስለማልጽፍ ማለት ነው። እሺ ንገሪኝ፣ ጠይቂ። ኖ እሱ እቁብ ትሰበስባለች ያለው ቻፒ እቁቡ የመኪናን ብር አምጡ ስላችሁ የዛን ቀን ባስ ቀን ተጥሎ የመጀመሪያ እቁብ ነው የወሰከው። ከዛ በፊት ሌላ እቁብ የምጥሉት የት ነው? የተለያየ ቦታ ነው ሰሚራ መገበው። የዛኔ ግን እኔ አስቸኳይ ብሩን አምጡ ብዬ ከሷ ጋር ልባላ ስለደረስኩኝ እራሷ ሰብስባ እሱን አስገብታ ሰው አስገብታ የመጀመሪያ እቁብ በያስ ቀን ነው የሚጠለው እቁብ ማለት ነው። አቡ የራሷን 10 ምናምን ሺህ ብር ሞልተው ለኔ ብሩን የሰጡኝ ገባሽ? እሱም ብር አንስተ ነው ካፍቴሪያ የከፈትክበት ቻፒ። እሺ ለዚህም እንግዲህ ለዚህም ኤቪደንስ የለኝም እንግዲህ ለዚህም ኤቪደንስ የለኝም ግን ፈጣን ቢሆን እኮ ይኸውልሽ እንድታረግ ያደረገችል ቢያንስ ለሞተ ሰው ትመሰክራለህ። ይሄን በሱ ጋር ደግሞ ጠይቂኝ እንድጽፍልሽ ነበር ጠየቅሽኝ። አልጻፍኩም እኮ ልጻፍልሽ ኖ አይ ለሱ ጠየቅኩት። እንግዲህ እሱ ቻፒ ለአንተ ጥሩ ናት ባለውለታ ናት ብለሃል አይደል? እኔም መልክ የከፈትኩ የመጀመሪያውን ካፍቴሪያ ራሷ ቦታውን ፈልጋ እኔ እንደውም ከሷ ጋር ጸቡስ ምን ገባውኝ ሀቡ ብሩ አልደረሰም ስትለኝ ማለት ነው ብሩ ኢትዮጵያ ያስገባልሻል ብላ ነው ከኔ ወሰደችው እንዳልኩሽ ማለት ነው። ራሷ ቦታ ፈልጋ አጣርታ እሱ ካፍቴሪያውን ሲከፍት ከሷ ጋር አንድን በምን ተጣላው እንዴት ለራስሽ ድጋሚ አትከፍች? እንዴት ለሷ አሳልፈሽ ትሰጫለሽ? ቢያንስ የኔ መኪና እዛም ተበልቶ ቢቀር እንኳን ራስሽ ጋር እንኳን እንዴት አልሆነም ብዬ ተጣልቻለሁ። ከዛ በፊት ነው ለሚለው ማለት ነው። ኢቭን ከሷ ጋር አንድ አለ አብሮኝ ይኖር የነበረ ልጅ አብሮኝ ነበረ። አቡኝ አብጄ ነበረ ብሩ የለም ሲሉኝ ማለት ነው። በሰዓቱ ያቅ ነበረ ገባሽ? ግን አሁን እሱ በእኔ አይደለም በሱ አይደለም የተከፈተው አለ። እሺ ኤቪደንስም የለኝም። የትኬቱንም ሸምጥታል እንኳን ትኬት ኮሮና ነኝ 150 ድራም ነኝ የከፈልኩት። እሺ አሁን ሚውትክን አብራና ያንተ ተራ ነው። አሁን እንዳታቋርጡት እሺ። የሱ ተራ ነው። ይሰማል አቡ? አዎ ይሰማል። አሁን ሚውት በርቷል። እሺ ይኸውልሽ ከሰሚራ ጋር በጣም ነበር የምንቀራረበው። እየሰማሽኝ ነው? በጣም ነው የምንቀራረበው። እኔ አሁን ቲኬት እንደዚህ ብልም እኮ ያን ያህል አንቺም ብትሆኚ ቢግድል አይደለም እኮ ገባሽ? ግን ምንድነው አሁን የካፍቴሪያ ብር ላልሽው ሰሚራ በጣም መልካም ሰው ነች። በጣም ፍሬንድ ነን። 1 ብር ግን አይደለም ያንቺን ብር የራሷን ብር ሰጣኝ አጣቀ እኔ ላውራው እሱ ክራይ ሆነና እናዳምጠው እሱን እሷን ሳይሆን ኃይለኛ ለህዝብ ቲኬቱ ለላ 15 ባውራ አንቺ ዝም በይ እንስማኛ። እሺ ገባሽ? ግን ምንድነው መሰለሽ እቁብ ነበረን። እቁቡን ደግሞ አስታውሰሽ ከሆነ አያት መኪና ታስገባ ነበር ልካ ነበር። ከዛ በኋላ እቁቡን አንደኛ ነው ሁለተኛ ለኔ ሰጠች። በትክክል እርግጠኛ ሳልሆን አንደኛ ይሁን ሁለተኛ። ከዛ በኋላ አያት እንደውም እዚህኛው እቁብ ላይ ሮንግ ሰራች። እሷ ልትገባበት ነበረ እቁቡን ተረዳሽኝ? ብሩን ለኔ ከሰጠችኝ በኋላ አልጥልም አለች። ብሩን እኔ ፈልጓለሁ አምጡት አለች። እኔ የምፈልገው አለች። ለምን መኪናው ገብቷል ብላ ከተጠበቀው በፊት ቀድሞ ገባ መኪናው። እና ይሄ የቁብ ፕሮሰስ አብረው የነበረ ፕሮሰስ እንጂ ሰሚራ ቀደም አይደም ብላለች። ቀስ ቀስ እያለ ሰጥቶ ነው የጨረሰው አለች።
አሁን ደግሞ ሰምተሻል አይደል ዳትሚስ ይሄ ማለት በካሽ ቁጥር የቀረጤን ብር ነው የወሰዳችሁት የቀረጤን ብር ለእህቴ ሰጥቼ ሐዋላ አስገባለሁ ብላክ እሷ አንተ ተቀበለ ካፍቴራ ከፍተህበታል እቁቡ ከዛ በኋላ ታም ፍሬንዴ ነች እህቴ ነች እየሰማሽኝ ነው እንኳን እሷ እነሱም ቢሰጡኝ እነሱም ቢሰጣቸው እኔ ስንት ጊዜ አልሰጠውሽም እንዴ ላንቺ ስንት ጊዜ ስንት ነገር አላበደርኩሽ በረዳጋለን እኔ ማበደራለሁ ኢቨን ሲታይኝ ከፈትኩ ያለሁት ባይዛው በሚው ማለት ነው እኔ አበድሬሽ አላውቅም ስላልካት ነው አዎ በቃ እኮ አሁን ጨርሽ እኔ ላውራ ብዙ ጊዜ በጣም ብዙ ሚሊዮን ጊዜ አበድራታለሁ ላት ብዙ ነገር ሆኛለሁ ብዙ ጊዜም አበድራታለሁ ሰሚራም እንደዛው አሁን ይሄ ቢግ ዲል አይደለም ለዚህ ጉዳይ አይደለም እዚህ ጋር የመጣ ነው ተግባባ ሁለተኛ ለዚህ ጉዳይ አይደለም የመጣ ነው እንጂ ሰሚራ አንስታ አንቺ እንኳን ብር ሰጣኝ አጣቅ እኔ እንደሰጠውሽ ወይ ደግሞ አንቺ ምንድነው እንደተበዳደር ነው ኖ እንደ ብድር አሁን ተበዳድረና ቃለን እንዳልሽው አንተ ሰሚራ የኔ የመኪና በቃ ይሄ ነገር እንዝጋው ከዚህ በፊት ያለው መልሶች ጽፈሻል አንተ የኔ የቀረጡ አልተሰጠም ነው ባጫጭሩ መልስ ኖ ጥያቄው አንተ አልተሰጠም ተሰጥቷል ነገር ወይ ዘዛም የቀረጡ ብር ሰሚራ ላንተ ሰጣለች አልሰጠችም እንደዚህ ሰጣኛለች ወይ ማልሰጣችኝም እንደዚህ ባጭሩ ብትመልስ ጥሩ ሰጣለች አልሰጠችም የቀረጡን ብር አንተ ኢትዮጵያ ልታስገባልኝ አሁን ሰጣኛለች አልሰጠችም ሳይሆን አቦ አይገዱና ምንድነው አየሹ ምንድነው እኔ ግራ ይገባኝ እሺ እንዴት ነው የምናወራው እንዴት ነው የምንግባባው ሚውትሽን አታብሪ ከዚህ በኋላ በፍጹም እሺ ቀጥል ከቀድም ጀምሮ እነግርሻለሁ ለልጄ ለምን ወተት እንደማላረግ ግንኙነታችን ጀምረውና አሁን ሙሉ ታሪኩን ንገረን ማንንም አያቋርጥ በቃ ጨረስን አሁን ምንድነው ጨረስን በቃ እነሱ የሚፈልጉት አንድና አንድ ሄጄ ዘብር ገብርኤል እንድምልላቸው ናቸው ሌላ የቀረ ነገር ካለ እሱ እንመልስና ወደና ራሴ ፖይንት ልግባ yes በቃ የቀረ ነገር የለም ዘብር ገብርኤል ሄዳችሁ እንድትምሉ ነው ትኬት ትችልሃለች ኤደን እናንተ አብራችሁ እንድትምሉ ነው የምትፈልገው ቴንክ ዩ እኔ ማንንም ትኬት እንዲችለኝ አልፈልግም በማንኛውም ሰዓት በማንኛውም ታይም ነገ ዛሬ ኤኒ ታይም እኔ ሬዲ ነኝ ምንም ነገር ለማለት ጥሪያት ኤደን ይታለች ዶክተር አራቶር ነው ያለች ነገ ከፈለክሽ ብሎሻል ነገ ስለዚህ መቼ ኒድ አንቺ ወስኛ ነገ ነገ ከፈለክሽ እኔ ኤኒ ታይም በቃ ነገ አሁን ትኬት አንቺ ታይልንና ነገ ምናምን ሳይሆን እንደዚህ ምናምን ብሎ መዝጋት ፓስፖርት ይልክልሽ አንቺ ትኬት ትቆርጭልንና ብሩን እንትልሽና ማለት ነው የራስሽን ቆርጠሽ በደንብ እንትንልሽ እሄዳለሁ ነገም ቢሆን እኔ እሺ ኢትዮጵያ ኤርላይንስ ልቆጥላችሁ ሁለታችሁ እልክልሻለሁ ዋትስአፕ አብረን ነው የምንሄደው አንድ በይ ሀቡዬ ሁለት ደግሞ ፕሊዝ ይቅርታ ሀቡ ታውቂያለሽ አንቺ ስራሽን ቤትሽ እንዴት እንደሆነ ታውቂያለሽ ግን ይኸውልሽ አሁን እኛ ስጠይቅን አጭር ነው ረጅም ያደርገዋል ይረሳል ገባሽ አይደል የሆነ ነገር ረጅም ነው የሚሆነው ሀቡዬ አንቺ ታውቂያለሽ ጻፍ አድርገሽ ጠይቅ ነው እኔ አዲስ አይደለም ቤትሽ ረጅም ጊዜ ነው ሁሉ ነገር ነው የማየው ገባሽ አይደል ስለዚህ አሁን እንዴ ስትይ ወተት ረጅም ያደርጋል እንደዚህ ረጅም ባይዛው ልኬልሻለሁ የትኬቱ ልካልሻለሽ ከውስጥ ልኬልሻለሁ አልቆረጠችም ያለውን ማለት ነው ቱ ዌይ ነው ዋን ዌይ ብላ የጠየቀችበት አለ እሷ ደግሞ እንትን ስለምታል እሷ ጋር ይኖራል አንድ በይ ነገም ካልሽ ዛሬ ማታም ካልሽ ትኬት ቆረጭልኝ እሄዳለሁ እኔ እና አጭር ያርገው ፕሊስ አቡ ማለት ረጅም አያርገው ሁሉ ነገር ሲመርስ አጭር ያርገው ሰው እንትን እንዳይል ገባሽ የመጀመሪያው በቃ ተስማማን ጨረስን አሁን እናንተ አልቋል አንቺ የምትፈልጊው ዘብር ገብርኤል አብሮሽ ሄዶ እንዲምለው ተስማምቷል ዘጋ ነው በቃ ሚውት አድርገሽ አንቺ ትኬት ምናምን አንተን በይ ከዛ ትኬት ምናምን በይ እሱ ሲቆርጥ አብረን ቆርጠን ይላል በቃ ጥሩ ቴንክ ዩ ረጅም የማረገው ለምን መሰለሽ አቢባ የነበረው የሆነው ነገር የጠብ ሳይሆን የቤተሰባዊ የድሮ ግንኙነት ስለሆነ ስታስረጂ በትክክለኛው ሁሉንም ፖይንት ማስረዳት ስላለብሽ ተረተሽኛል አባባል የነበረው መረጃ ለመያያዝ አሁን ይሄ ዝም ብሎ የጠብ ነገር ቢሆን እኮ ችግር የለውም አሁን እንዳልሽው በቃ ነገር እንደዚህ መረጃ ያለው ነገር ነው ፖይንት ያለው ነገር ግን የነበረው ነገር የመጣው አሁን ማስረዳት የኖረብኝ ለምንድን ነው
በቃ የድሮ የነበረ ፖይንት ያለው ነገር ስለሆነ የቤተሰባዊ ስለነበረ ዝም ብዬ እንደዚህ ግልብልብልብ አድርጌ ማለፍ ስላልፈለኩ ነው እንዲያውቁትም እንዳቆም ስለሚፈልግ በስነ ስርዓት ማስረዳት ስላለብኝ ነው እንጂ ብዬ ማንዘራት ፈልጌ አይደለም እንዲያውቁት ነው ምክንያቱም ድጋሚ እንዲነሳ ስለማልፈልግ ነው እንደዚህ አይነት ነገር ተረድተሽኛል እንዲነሳ ስለማልፈልግ ለዛ ነው አሁን ምንድነው ውስጡ እስከዛሬ ድረስ ሰላም ሆነሽ ኖረሽ ሰላም እንትን ብለሽ ይሄ ሁሉ ነገር መኖሩንም አላቀማኒ ተረድተሽኛል ካለ ይወራ ነበር ለዛ ነው አሁን ክሊር እንዲሆን ነው እያንዳንዷን እየነገርኩኝ ምክንያቱም ነገም ሰላም መኖር ፈልጋለሁ ተረድተሽኛል ነገም ለዛ ነው እንጂ የማብራራት እንትኑ ኖሮኝ አይደለም እኔ አልችልም እንደውም እንደዚህ ግን ምንድነው የነበረው ነገር የቤተሰባዊ የእንትንነት ስለሆነ ገባሽ ክሊር ማድረግ ስላለብኝ ነው ገባሽ አሁን ለምሳሌ እንደዚህ ያልኩ ስተተገኘ ይሄኮ በጣም የረጅም ጊዜ ታሪክ ስለሆነ ማንንም ሰው ቢሳሳት ኖርማል ነው ስለዚህ ምንድነው ልልሽ ነው አሁን አለቀ አይደለ ፖይንቱ ከመጀመሪያው ጀምረህ አስረዳን ከተውውቃችሁ አንተና ሰሚራ ከተዋወቃችሁበት እና ልጅህንም ለምን እንደማትረዳ መልስልን በኋላ አስረዳችኋለሁ ስላልከን I think ስልክ ይደውልብን መሰለኝ ምንድነው የተፈጠረው ቻርጅ የሰካው ነበር ለዛ ነው ወደዛ ያመጣው እሺ ኦኬ እሺ አሁን በይ ጀምር ከመጀመሪያው ከተውውቃችሁ ጀምሮ አስረዳን ቅድም ልጅህን ለምን እንደማረዳ አስረዳችኋለሁ ሁሉንም ነገር አንድ ላይ ነግራችኋለሁ ስላልከን እየጠበቅን ነው መልስህን እሺ ለልጁ ወተት ገዝታ አታውቅም ነው አይደል ፖይንት ወተት ገዝቻ አላውቅም እንጂ ለሰሚራ እኔ ሰሚራ እንዲስትሆን እንደ ወንድም እንደ እንትን ብር ልክ ያውቃለሁ ተረተሽኛል ብርም ልክ ያውቃለሁ ሰፖርት ማድረግ ያውቃለሁ ሰሚራ በመችለው ይሄንን ኤደንም ታውቃለች እኔም በደንብ አውቃለሁ እዚህ መጣ እዛም ሆና ግን ምንድነው ሲቀጥል ስለዚህ ስለ ልጁ ደግሞ ሳወራ እኔ ሰሚራ እርጉዝ መሆኗን እንኳን አላቅ ይሄው እሷ አለች ኤደን ገብታ ትናገር እኔ ኤደን ሰሚራ 5 ወር ነው 6 ወር ላይ ኤደን ነች እርጉዝ መሆኗን የነገረች አላቅ ለምን ይስም ፋይል ነግርሽ ነው እንደዚህ አይነት ምንም ሪሌሽን ምንም ነገር የለም ስለሌለ ማለት ላይ ክሎዝ ስለነበርን ማለት የሆነ የለም እንደ ቤተሰብ ሆነ አጋጣሚ የሆነ ነገር የሚፈጠር እንደዛ ስለሆነ ማንንም የማይፈልገው ነገር ስለሆነ ማለት ነው ከዛ በኋላ በቃ እሷ የኔም ይሁን የማንንም ይሁን የሱ ነው አለች እንጂ የኔም ይሁን አይሆንም እኔ አሁን አንድ ከሀያት የምፈልገው ነገር እንደው ልጁ የሱ ነው ካሉ ዲኤንኤ ላኛለች እኮ ቆይ ልጨርሳ አንቺ ሚውት አርጊ ራሱ እስከ መጨረሻ ይናገር ሀያት ፕሊዝ አሁን የትኬቱ ይቀርና ገባሽ እሷ ማረክ ካልቻለችም እኔ የምፈልገው ነገር ምንድነው ዲኤንኤን አስልካ አስመርምራ እኔ ወጪው መሸፈን ካለብኝ እኔ ሸፍናለሁ እኔ ራሴ ሸፍናለሁ ዲኤንኤን አስመርምራ ተረድተሽኛል አባባሌ ሰጠኝ ያን ነገር ከፈለገች በአቢባ ቤት ከፈለግሽ በግል በመትፈልጊው መንገድ የኔ መሆኑን ማረጋገጥ ፈልጋለሁ ተረድተሽኛል አባባሌ በደንብ ማረጋገጥ ፈልጋለሁ ይሄንን ነገር ግን እስከዛሬ ድረስ ይሄ አፈ ታሪክ እንጂ እርግጠኛ የሆነ ነገር የለው ተረድተሽኛል አቢባ ግን እናንተ አክሲደንታሊ የሆነ ነገር አድርጋችኋል ግን ምንም እንደዚህ አይነት የተፈጠረ ነገር እንደዚህ ነው እኔ አላውቅም አልኩሽ 6 ወር ላይ 6ኛ ወር ላይ ራሱ ሰሚራ ኮርጉዝ ነች ብላ የነገረችኝ ራሱ ኤደን ነች ያው አለች እዛ ጋር መናገር እኔ አላውቅም ምንም የማውቀው ነገር የለም
ከዛ በኋላም እንደዚህ ወሬ ተናፈሰ ምናምን በቃ እኔም ያን ያህል እንትን አላልኩም ሚዩት ነህ አሁን ይሰማል በቃ ስለዚህ ከሆነ የሚሰጡኝ ከሆነ በደስታ ተቀብዬ ያሳድጋለሁ ተረተሽኛል አባባል አይደለም መርዳቱ ቀርቶ ነው ምነግርሽ አይደለም መርዳቱ ቀርቶ አሁን ባንቺም በዚህ ሁሉ ሰው እንትን ምለው ብን ተቀብዬ ማሳደግ ፈልጋለሁ በእንደዚህ አይነት መልኩ ከነሱ ጋር እንዲያድግ አልፈልግም የኔ ከሆነ ምክንያቱም ነገ ኢቭን የሱ ልጅ ነው እንኳን ተብሎ ቢሆን ምን አይነት ታሪክ ነው የምታስቀምጭለት እንደዚህ አደባባይ ወጥተሽ እንደዚህ አይነት ነገር ተፈጥሮ በቀላሉ መንገድ ነገሮች መፈታት እየተቻለ ምን አይነት ታሪክ ነው የሚቀመጥለት ተረተሽኛል አንቺ የሱ አባት ነው ብለሽ የምታምኚውን ሰው አውጥተሽ እንደዚህ አድርገሽ ምን አይነት ታሪክና ምን አይነት እንትን ነው የምታስቀምጭለት ምን አይነት ስነ ምግባር ነው የምታሳዩ ስለዚህ በእንደዚህ አይነት መልኩ እኔ ልጄ ከሆነ እውነት በእንደዚህ አይነት መልኩ እንዲያድግም አልፈልግም ተረተሽኛል አባባሌ ያ በእንደዚህ አይነት መልኩ እንዲያድግ አልፈልግም ምክንያቱም እውነቱ እነሱ ጋር ስላለ ነው የዚህ አይነት መንገድ መሄድ የፈለጉበት በጣም ጥሩ እሱ ዲኤንኤ አርጋ ሀያት ውጤቱን ታመጣለች